አንዳንዶች በቃ የቆሙ ይመስላል ጽድቃቸው ለእግዚአብሔር የሰጡ ይመስላችኋል። ክርስቶስ ግን በኃጢአት እየተንደባለልን እንድንኖር ሳይሆን የሞተልን ጨርሳ ቀን ሙሉ እኮ አይደለም። ጨርስ ቆይ እንጂ አንዴ ደቂቃ እኮ እንትን አላልን። የመጨረሻ ይህን ተናግሬ እጨርሳለሁ። ምን አለ? ስለዚህ አለ እንደ ቆመ የሚመስለው እንዳይወድቅ ግን ይጠንቀቅ አለ። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም፣ ነገር ግን ከሚቻላችሁ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ፈተና ሲመጣ ኦኬ መውደቅ ሊመጣ ይችላል፣ ግን መነሻውንም እግዚአብሔር አምላክ ያመጣል እና በፈተና ሁሉ ታግሳችሁ ጽኑ አለ ሐዋርያው ቅዱስ ጳውሎስ። ስለዚህ እንዳትወድቅ መጠንቀቅ ክርስቲያናዊ ግዴታ ነው፣ መጽሐፍ ቅዱስ የሚያዘው ነው። እሺ ቀጥል። ሆስቱ መሀል ላይ ያውራ እንዳይዘረግፈን። ሁለት ሰው ብቻ ማይሆን ሌሎቹ ማሰብ ካላቸው ሌሎቹም ያወሩ ይጨርሱና ኦኬ በለጠው ምን ግራ እንደገባኝ ታውቃላችሁ? ላይክ ባክን ፎርዝ ነው እየተደረገ ያለውና እንደዛ ነው እየሆነ ያለው። የሆነ አንተም አሁን እሱ የሰጠው ነፍ ጥቅሶች ነው የጠቀስከው፣ ግራ ነው የሚያጋቡት። የትኛው ሀሳብ ላይ እንዳለ አናውቅም። አረ ነው ከሀሳቡ በጣም ወተናል። አሁን ስለ ድህነቱ እያወራን ነበረ። አሁን አንተ ባወራቸው ሀሳቦች ላይ ሁሉ እነዚህ ነገሮች የምናደርገው እኔ አንድ ጥያቄ ነው ለአንተ መጠየቅ የምፈልገው፣ እዛ ሚዩት አደርጋለሁ ስራ ላይ ስላለው ማለት ነው። እነዚህ ነገሮች የምናደርገው ስለ ዳንን ነው ወይ ስለ መዳን ነው? ይሄ ቃል እያወራ ያለው አሁን የጠቀስካቸው ጳውሎስ ይበልጡኑ ጳውሎስ መልእክቶች ላይ እየጠቀስካቸው የነበሩት ጥቅሶች ስለ ዳንን በክርስቶስ ኢየሱስ ስላገኘነው ድህነት ኦልሬዲ ድህነን ስለምንመላለሰው አመላለስ ነው ወይስ ከዳንን በኋላ ስለምናደርገው ልምምድ ነው? ይህን የምናደርገው ስለ ዳንን ነው ወይስ ገና ለመዳን ነው? በጣም ጸዴ ጥያቄ። እሺ በለጠ ስለወጣ ባይዞይ ባክኤንድ ፎርስ ስናደርግ የነበረው ለምንድን ነው? ሰው ከሁለቱም በቃ ትምህርት ይወስዳል። ኦኬ መጽሐፍ ቅዱስ እየጠቀስን እናወራለን፣ እሱ ደግሞ የፈለገውን ያወራል፣ አይጠቅስም ማለት ነው። ስለዚህ የተጠየቀውን እኔ መልሳለሁ ማለት ነው። ቆይ አንዴ ወጥተህ ስለነበረ ጥያቄ ተጠይቋል፣ እሱን ልመልስና ትቀጥላለህ። ከአንተ ጋር የሚገናኝ አይደለም። እኔ መልሴ መመለስ አለብኝ። ከአንተ ጋር የሚገናኝ አይደለም። እሱ ትቀጥላለህ፣ ሀሳብ ትሰጣለህ። ችግር አይደለም። አሁን አንተ ጨርሰሃል። እኔ ደግሞ አንድ ደቂቃ ነው የማወራው፣ አንድ ደቂቃ ነው የማወራው። አይ ጀግና። ስለዚህ እያልኩ ያለው ምንድነው? ቆይ አይደለም፣ አንተ ተናግረህ አሁን ምንድነው ያልከው? ሰዎቹን ፐርፌክት ካልሆናችሁ አድኑም የሚል ሀሳብ አምጥተሃል። ቆይ ኧረ በለጠ ቆይ ስማኝ አንዴ። መጀመሪያ እያልኩ አንተ በወጣበት ሰዓት ትቆጣጠራለህ። ጥያቄ ተጠይቆ ነበር። ስማ መጀመሪያ እምለውን ስማኝ። አይደለም ከእኔ ጋር እኔ ልጨርስና ልወጣ ስለሆነ ነው። ለምን ትወጣለህ? ቆይ እንጂ ጥያቄውን አንተ ተናግረሃል፣ እኔ ደግሞ መናገር አለብኝ። ወጥተህ ነበር አንተ ስትወጣ ሌላ ጥያቄ ተጠይቋል። አይደለም ሰምቼዋለሁ እስከ መጨረሻው ጠይቄው ነው። ቆይ አንድ ደቂቃ ትጠብቃለህ። ቆይ አሁን ያንን መጠበቅ አይደለም። አሁን ታብታብ አድርግ። በቃ ታች ወርደህ ታብታብ አድርግ። ቀጥል። ለዩኒክ መልስለት። እዛው ይቀመጥ። ስርዓት የለውም አነጋገሩ። እኔ እኮ ምን አለ እያልን ያለነው እንኳን ብትሰማኝ። አንተ በወረድክበት ሰዓት ጥያቄ ስለተጠየቀ ከአንተ ጋር የሚገናኝ አይደለም። እስከዚያ እንመልስና ሀሳብን እኔ የሰጠሁበት ትመልሳለህ እየተባለ ግን የዩኒክን ሀሳብ ስላረቀሽ ኦኬ። ዩኒክ አሁን በክርስትና ማለት ነው መዳን የሆነ አንድ ጊዜ ተጀምሮ በቃ በዛ በቃ አለቀ የሚባል ነገር አይደለም። ኦኬ በክርስትና ትምህርት መዳን ድነናል፣ ኦኬ እየዳንን ነው፣ እንድናለን ተብሎ በሶስት ስቴጅ ይከፈላል። አንድ የመጀመሪያው ኢኒሻል ሳሊቬሽን ይባላል፣ ወይም ደግሞ የመጀመሪያው መዳን ማንም ፍጥረት ኦኬ ሰርቶ ወጥቶ ግሮ ምናምን የሚያገኘው መዳን አይደለም። ኢኒሻሊ ማንም ፍጥረትም ሊሰራው አልቻለም። ማንም ፍጥረትም የሰራው ስራ አይደለም። ክርስቶስ ኢየሱስ ሰው መሆን ያስፈለገበት ከዚያ ከነበርንበት ማጥ ከነበርንበት ባርነት ሊያወጣን ክርስቶስ ኢየሱስ የሰራው ስራ ነው። ያንን ስራ በምንድነው የምናገኘው? ኦኬ በሚስጢራት በኩል የመጀመሪያው ድህነት እናገኛለን። ምንድነው እሱም? አተነው የነበረው ልጅነትን ማለት ነው። ልክ አዳም በገነት እያለ የነበረውን ልጅነት ያንን አተነው ስለነበረ
ተመልሰን ያንን ልጅነት ልናገኝ የምንችለው በክርስቶስ በኢየሱስ ክርስቶስ ስራ ነው። ይህም ሐዋርያ ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 2 ከቁጥር 8 ላይ እንዲህ ብሎ ገልጾታል። ምን አለ? ጸጋው በእምነት አድኗችኋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም ይላል። ኦኬ፣ የመጀመሪያው ኢኒሻሊ ያገኘነው መዳን ጸጋው በእምነት ያዳነን እንጂ በእኛ ስራ የሆነ አይደለም ማለት ነው። ይሄንን ለማወቅ ቁጥር 1ን በደንብ ማየት በደንብ ያስፈልጋል። ምዕራፍ 2 ቁጥር 1 ምን አለ? በበደላችሁና በኃጢአታችሁ ሙታን ነበራችሁ አለ። በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙት ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁበት ይላል። ኦኬ፣ ነገር ግን ይልና እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወት ሰጠን፣ በጸጋ ድናችኋልና ይላል። አየ፣ እንዲህ ባለ ውድቀት ውስጥ እንኳን ብንሆን ክርስቶስ ከምሕረቱ ከባለ ጸግነቱ ከታላቅ ፍቅሩ የተነሳ ምን አለ? ከወደቅንበት ከሞትንበት ከዚህ አረንቋ አለ በጸጋ በቃ ምስጢራትን በመቀበል ልጆች እንድንሆን አደረገን። ከዛ ግን ልጅ ከሆንን በኋላ ግን ለምንድነው ልጆች እንድንሆን ክርስቶስ ኢየሱስ ያደረገው? እዛው ቁጥር 10 ላይ ይመልሰዋል ሐዋርያ ቅዱስ ጳውሎስ። ምን አለ? እኛ ፍጥረቱ ነንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። ምን ለማድረግ ነው የተፈጠረው? መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጥረናል። ስለዚህ ልጆች ሳንሆን መልካም ስራ መስራትም አንችልም ሲጀመር። ኦኬ፣ ሳንድን ሲጀመር ይሄንን መልካም ማድረግ ራሱ አንችልም። ኦኬ፣ ብሉይ ኪዳን የነበሩ ሰዎች እንኳን መልካምን ነገር ለማድረግና ኃጢአት እንኳን የሚከለከሉት ቅጣቱን በመፍራት ነበር። ስለዚህ ምን አለ? ያ ጸጋ ግን ምን እንድታደርግ ያደርግሃል? መልካሙን ስራ እንድትሰራ፣ አዲስ ፍጥረት ሆነ በመልካም ስራ እንድትመላለስ ነው ሲጀመር የተፈጠርክበት ዓላማ። ለዛ ነው ቲቶ ምዕራፍ 2 ሐዋርያ ቅዱስ ጳውሎስ ወደ መጨረሻ አካባቢ ምን ብሎ ይናገራል? ይህ ጸጋ ምን ሲናገር ቲቶ ምዕራፍ 2 ከቁጥር 12 ላይ ይህም ጸጋ ይላል የተሰጠን ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል። ስለዚህ ጸጋው ነው እንዲህ አይነት ህይወት ራሱ እንድትኖር የሚያደርግ ማለት እንጂ አስቀድመ ሳትወለድ የእግዚአብሔር ልጅነት ሳታገኝ ይህንን ነገር መስራት ራሱ ስለማይቻል ማለት። ስለዚህ ምን አለ? ጸጋው ምን እንድናደርግ? ኃጢአተኝነትን፣ ዓለማዊ ምኞትን ክደን የተባረከው ተስፋችን የአምላካችንን የእሱ መምጣት የክብር መምጣቱን እየጠበቅን ምን በማድረግ ራሳችንን በመግዛትና በጽድቅ እንድንኖር ያስተምረናል ይህ ጸጋ ማለት። ስለዚህ አስቀድመን ያገኘነው መዳን አለ። ያንን መዳን ካገኘን በኋላ ነው ድህነቱን ራሱ ምንፈጽመው የሚያግዘን ጸጋ የሚረዳን ማለት ነው። ስለዚህ አንድ ሰው ይድናል፣ ከዛ ድህነቱን ደግሞ ይፈጽማል። ይሄንን ነው መዳንህን መፈጸም የሚባለው። እዚህ ጋር ነው የሚመጣው መልካም ስራ የሚመጣው እዚህ ጋር ነው። ኦኬ፣ ተወልደህ ልጅነትን ካገኘ በኋላ በመልካም ህይወት በመልካም ፍሬ መመላለስ መቻል፣ እሱ ክርስቲያናዊ ህይወት ድህነትን መፈጸም ይባላል። ስለዚህ ክርስቶስ ራሱ ምን ብሎ ተናገረ? ማቴዎስ ወንጌል ምዕራፍ 24 ላይ የመምጫህ ጊዜ መቼ ነው ብለው ሲጠይቁት በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለ ክርስቶስ። በድንገት ነው የምመጣው፣ ስለዚህ ሁልጊዜ ተዘጋጅታችሁ ኑሩ አለና እስከ መጨረሻ የሚጸና እርሱ ይድናል አለ። ድኗል አይደለም፣ እስከ መጨረሻ የጸና እርሱ ነው የሚድነው ብሎ ክርስቶስ ኢየሱስ ተናገረ። ስለዚህ መጽናት እስከ መጨረሻ ያስፈልጋል። እስከ ህይወተ ፍጻሜ ድረስ ልትጸና ይገባል። በምን? ባገኘኸው መዳን፣ ኦኬ፣ ባገኘኸው ጸጋ፣ በዛ ህይወት መመላለስ የግድ ያስፈልጋል። ኦኬ፣ በዛ ስትጸና መጨረሻ በህይወት ትንሣኤ ክርስቶስ በተገለጠ ሰዓት ራሱ የክብርን ትንሣኤ ትነሳለህ። ለዛ ነው ማቴዎስ ወንጌል ምዕራፍ 25 ላይ ዋይዘወይ ክርስቲያን ላልሆነ ሰው ስራ አይጠየቅም። ኦኬ፣ ክርስቲያን ላልሆነ ሰው እንደው አብርልታል፣
የተራበ መግበሃል፣ የታረዘ አልብሰሃል፣ አላለበስክም ተብሎ ራሱ ሲጀመር አይጠየቅም። ምክንያቱ በክርስቶስ ኢየሱስ ያላመነ ሲጀመር መቼ ነው የተፈረደበት? አሁን ራሱ ፍርድ ውስጥ ነው። ይህንን ከየት ማግኘት እንችላለን? ዮሐንስ ወንጌል ምዕራፍ 3 ከቁጥር 16 ጀምሮ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁ እስኪሰጥ ድረስ ዓለሙን እንዲወዷልና ካለ በኋላ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውና በእርሱ በሚያምን አይፈረድበትም ካለ በኋላ በእርሱ በሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ መቼ ተፈርዶበታል ይላል? አሁን ተፈርዶበታል። በቃ አሁን ተፈርዶበታል። አሁን ፍርድ ውስጥ ነው። ሲጀመር በክርስቶስ ኢየሱስ ያላመነ በትንሣኤ ቀን እንዲህ አድርገሃል አላደረግክም ተብሎ ራሱ ፍርድ ውስጥ አይቀርቡም። ታላቁን አምላክ ሲጀመር ስለ ካደ ማለት መካዱ ስራ ሰርታል። ክርስቶስን መካዱ ስራ ስለሰራ ሊያድነው ስለማይችል ማለት። ስለዚህ ቁጥር ዮሐንስ ወንጌል ምዕራፍ 3 ከቁጥር 35 አባት ልጁን ይወዳል ሁሉም በእጁ ሰጥቶታልና ካለ በኋላ በልጁ የሚያምን የዘላለም ሕይወት አለው፣ በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም ነው የሚለው መጽሐፍ ቅዱስ። በቃ ይህንን ነው የሚናገር። በልጁ የማያምን ግን ምን የእግዚአብሔር ቁጣ በእርሱ ላይ ይኖራል እንጂ ሕይወትን አያይም። 4 ነጥብ መጽሐፍ ቅዱስ ይህንን ነው የሚናገር። ስለዚህ ግን ኢንተራፕት እንዳላረግም ማለት ነው ብዙ ቃል እችን ተናግሬ ጨርሳለሁ። አንዴ ትቀጥልልኛለህ። በዚሁ ላይ እንትን ልልህ ፈልጌ ነው። እሺ አሁን እየነገርከን ያለው ነገር አሁን ከገባኝ ነገር ማለት ነው ታስተካክለኛለህ ከተሳሳትኩኝ ማለት ነው። እየነገርከን ያለው ነገር በክርስቶስ ኢየሱስ ያላመነ እንደሚፈረድበት፣ በክርስቶስ ኢየሱስ ግን ያመነ ሕይወትን እንደሚያገኝ ነው እየነገርከን ያለ ነው አይደለ? አሁን እየነገርከኝ ያለው ግን በክርስቶስ ኢየሱስ ስላመንክ ብቻ አትድንም። ለመዳን በክርስቶስ ኢየሱስ መሞት፣ በክርስቶስ ኢየሱስ መነሳት፣ በክርስቶስ ኢየሱስ ዳግመኛ መምጣት ያመንከው እምነት ብቻውን አያድንህም። ክርስቶስ ኢየሱስን የሞተውንና የተነሳውን ያረገውን ክርስቶስ ኢየሱስን የሚያግዘው ነገር ያስፈልገዋል። የሚያግዘው ነገር ደግሞ ያንተ ስራ ነው ብለህ እያልከኝ ነው ያለው። ትክክል ነኝ? የሱ ነው። ትክክል አይደለም። ትክክል አይደለም። ላብራራ። አሁን እስካሁን እንግዲህ እያወራኸው ያለው ነገር ግን ይሄ ነው አይደለም? አሁን ምንድን ነው ታዲያ? አሁን አንተ በክርስቶስ ኢየሱስ አንድ ሰዓት ሙሉ እያወራ ከታች ጎበዝ ይለዋል። እኛ ቁጭ ብለን ነው እኮ የምንሰማ ያለ ነው። ስለዚህ ችግር የለውም። የእግዚአብሔር ቃል ሰዎቹን እያወራበት ያለበት መንገድ ትክክል ነው ወንድሜ፣ ከአንተ የተሻለ አንዴ ቆይ ላውራና የሆነ መንገድ ነው እያወራ ያለው። አሁን እኮ እያደረገ ያለው አንድ ሰዓት ሙሉ ያወራል። ከታች ጀግና ይሉታል። ከዛኛ ሳናወራ እንደሱ አይደለም። ፐርሰናል አታርገው ወንድሜ። የእግዚአብሔር ቃል እየጠቀሰ ነው። ይጥቀስ። እስግድ የእግዚአብሔርን ቃል ነው የሚጠቅሰው። ለምን ትፈራለህ? የእግዚአብሔርን ቃል አንተም ጠቅሰህ ማስረዳት ይችላል። ካለ ደግሞ ጥያቄን ቻሌንጅ አድርገው ቻሌንጅ ላድርገው። አንድ ጊዜ የሚውጣ እሱ ብዙ ሰዓት ሰምቼዋለሁ። አንዴ ዩኒክ ለጠየቅ አይደለም። ቆይ ሰምቼዋለሁ። አንዴ እኔ ላውራ። የዩኒክን ይመልስና አንተ ትቀጥላለሽ። የዩኒክን በቃችን አጠር አድርጌ ልናገርና ምክንያቱም ሚስ አንደርስታንድ እንዳያረገን ማለት ነው። አሁን የክርስቶስ ስራ ላይ እየጨመርን ምናምን አይደለም። ኦኬ ሲጀመር ክርስቶስ ካዳነን በኋላ ያዳነበትን ፐርፐዝ ሐዋርያው ቅዱስ ጳውሎስ ነገረን። ለምን መልካሙን ስራ ልትሰሩ ነው ክርስቶስ ኢየሱስ ራሱ አዲስ ፍጥረት ያደረጋችኋል። ስለዚህ መልካም ስራ እንድትሰራ ክርስቶስ ኢየሱስ አዲስ ፍጥረት አድርጎ ፈጥሮ አይ መልካም ስራ አልሰራም ብትል ግን ተቆርጠ ትጣላለህ። ይህ አሁን ያነሳት አለች ዩኒክዬ ምን አልክ? በክርስቶስ ኢየሱስ ማመን እኮ መጽሐፍ ቅዱስ ያድናል ይላል፣ ግን እሱ ማመኑ ብቻ አይበቃም እያልከን ነው ብላል። በነገራችን ላይ አላልኩም። በክርስቶስ ማመን አዎ ያድናል ብለን እናምናለን። በክርስቶስ ማመን ማለት ግን አንተ ዩኒክ በተረዳህበት መልክ አይደለም የምንረዳው። በክርስቶስ ማመን ማለት ክርስቶስ የተናገረውን ትምህርት ችግር የለውም አትቀበል። ክርስቶስ ምን ብለህ ማመን ነው ታዲያ? በክርስቶስ ማመን ማለት እኮ ክርስቶስ ያስተማራቸውን ትምህርቶች እሰየው አዎ ብለህ አሜን ብለህ መቀበል ማለት ነው። ሌላ ትርጉም የለውም። ክርስቶስ ኢየሱስ ደግሞ ሲያስተምር ምን አለ? እኔ አዲስ ፍጥረት አድርጌ ፈጠርኳችሁ፣ ከዛ በኋላስ ድህነታችሁን ማትፈጽሙ ከሆነ ኦኬ
ፍሬ ማታፈሩ ከሆነ ትቆረጣላችሁ ብሎ አስተማረ። ይሄንን አልቀበልም ካልክ ሲጀመር በክርስቶስ አላመንክም ማለት ነው። ምክንያቱም አስተማሪው ራሱ ክርስቶስ ኢየሱስ ስለሆነ። ዮሐንስ ወንጌል ምዕራፍ 15 ላይ ምን ብሎ ተናገረ ክርስቶስ? ምዕራፍ 15 ከቁጥር 1 ጀምሮ እውነተኛ የወይን ግንድ እኔ ነኝ አለ ክርስቶስ። እሺ ገበሬውም አባቴ ነው አለ። እሺ ፍሬ የማያፈራ በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ። አለቀ። ክርስቶስ ኢየሱስ ምን አለ? በእኔ ያለ ቅርንጫፍ ፍሬ ካላፈራ ምን ታደርጋለህ? ክርስቶስ ለፍሬ የሚያስፈልግህን ነገር ሁሉ እየሰጠ አንተ ግን ካላፈራ በቃ ተቆርጠህ ትጣላለህ። ከክርስቶስ አይደለም ችግሩ። ከማን ነው ችግሩ? ከቅርንጫፉ ነው ማለት ነው። ቅርንጫፉ ለሁሉም ግንዱ ለቅርንጫፎቹ የሚያስፈልጋቸውን ሁሉ እየሰጠ ሌሎቹ ሲያፈሩ አንተ አላፈራም ካልክ ከግንድነቱ ተቆርጠህ ትጣላለህ። ያስወግደዋል ነው የሚለው። በቃ ከግንድነት ትቆረጣለህ፣ ከክርስትና ትወጣለህ ማለት ነው። አየህ፣ ይሄ የእግዚአብሔር ቃል ነው፣ የክርስቶስ ንግግር ነው። ይሄን አልቀበልም ካልክ ክርስቶስን አላመንክም። ለዛ ነው በልጁ የማያምን ግን የእግዚአብሔር ቁጣ በእርሱ ይኖራል እንጂ ሕይወትን አያይም የተባለ። ስለዚህ ቀጥሎ ግን ምን ይላል? ፍሬ የሚያፈራውን ግን ይላል። ፍሬ የሚያፈራ ቅርንጫፍን ግን ምን ያደርገዋል? ክርስቶስ ራሱ ያግዘዋል፣ አብ ራሱ ያግዘዋል። ምን አለ? ፍሬ አብዝቶ እንዲያፈራ ያጠራዋል ይላል። አየህ፣ የጠራ ፍሬ እንዲኖር ደግሞ እግዚአብሔር ያግዛል። ፍሬ በማፍራት ህይወት ውስጥ እየወደክ እየተነሳ በምትሄድበት ጊዜ ጸጋ እግዚአብሔር እያገዘ ክርስቶስን ወደ መምሰል ህይወት እያደክ እንድትሄድ ጸጋ ያግዛል። ለዛን ሐዋርያ ቅዱስ ጳውሎስ ክርስቶስን እንደምመስል እናንተ እኔን ምሰሉ አለ። ክርስቶስን የመምሰል ህይወት ነው ክርስትና ማለት። ኦኬ፣ ክርስቶስን አልመስልም ዓለምን ነው የምመስለው ካልክስ በቃ ተቆርጠህ ትጣላለህ። መንገድ ላይ ወድቆ መቅረት አለ ማለት ነው። ይሄ መጽሐፍ ቅዱስ የሚናገረው ሐሳብ ነው። ይሄንን ነው ክርስቶስን ማመን ማለት ራሱ ማለት ነው። እንግዲህ ከመለስኩልህ ካልመለስኩልህ ደግሞ በውስጥ እናወራለን። እሺ በለጠ ቀጥል። ኦኬ የዋድ ተባረክ። አሁን ቴንኪዩ የዋድ አሁን የሁሉ ነገር ነግረህናል። ግን ዘይንድ ኦፍ ዘዴ ይሄ ሁሉ ሰው ይሄ ሁሉ በተለይ በቤተ እምነት ኦርቶዶክስ ሆኖ አንተ ያልከውን ፐርፌክሽን ካልደረሰ ጉዱ ነው ማለት ነው። አንተ ያልከውን ካለ ነቀፋና ካለ እንትን ካልሆነ ይሄ ሁሉ ሰው በክርስቶስ ኢየሱስ አምኛለሁ የሚል ሰው ገደል ገባ ማለት ነው። አሁን ስታዩት ጥሩ ትምህርት ይመስላችኋል። ይሄን አርጉ፣ ይሄን ፈጽሙ፣ ይሄን አርጉ፣ በጣም ጥሩ ነው፣ እንዲህ ብናረግ እንዲህ፣ ይሄ ጥሩ ነው። ይሄ ምክር መከረን። ግን ምንድን ነው ዋናው ነገር? ይሄንን ነገር ተግብራችሁታል ወይ ነው። ይሄን ካልተገብራችሁ ታዲያ ጠፍታችኋል ወይ ነው። ሁለት አማራጭ ነው ያለው። አይ በክርስቶስ ስራ ነው የምተማመነው፣ በክርስቶስ ስራ ነው ምድነው፣ አንድ ነገር። ሁለተኛ ስራዬ ያዋጣኛል፣ ስራዬ ያዋጣኛል፣ የታመመ ጠይቃለሁ፣ ይሄን አደርጋለሁ፣ ከዛ ድናለሁ ከሆነ ኦኬ። በሙሉ ስንት ፐርሰንታችሁ እንደምድኑ እግዚአብሔር ይወቅላችሁ። ለምን ወስዶ ምን ላይ ያስቀመጣችሁ? ስራ ላይ ከሆነ ደግሞ በስራው ማንም አይድንም። ማንም ፐርፌክት የለም። እንኳን በዚህ ደረጃ ያለነው ሰዎች እንቅርና በሃይማኖት መሪ በትልልቅ ደረጃ ብታመጧቸው ስራውን ፐርፌክት። ቆያቸው አትግቢ እስካሁን ድረስ 100 ሰዓት ሰጥተዋል። አትግቢ አይደለም። አሁን ካልከው ጋር ጠይቀህ ነው። አትግቢ አንድ ጊዜ ቆያ ነው ልጠይቅህ ነው። አብረህ በዛ አትግቢ ቆይ አትግቢ። ስለዚህ ምንድነው በጣም ደስ የሚል የሚያሞቅ ነው እኮ የሚናገራችሁ ነገር። ግን እሱንም ቢሆን ማንንም ተግብረኸዋል ብትዩ የለም። ተግብረኸዋል ወይ አድርገኸዋል ወይ ፐርፌክት ነው ወይ ያለ ነቀፋ ነው ወይ ይሄን አድርገኸዋል ወይ ብትዩ የለም። እግዚአብሔር ያውቃል ብሎች ነው የሚሄደው። ግን በዛ በተጨማሪ መሬት ያለችው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይህን ታስተምራለች ወይ? አታስተምርም። መሬት ያለችው ቤተክርስቲያን ጭራሽ አንድ ቅዱስ ስም ውሃ ካጠጣ ጠላ ካጠጣ ዝክር ከዘከርክ ትድናለህ ብላ ነው የምታምነው። ስለዚህ ፐርፌክሽን አታወራም። አንድ ሰው 78 ሰው በልቶ ጉሮሮው ላይ ውሃ ጠብ ከተደረገለት ይድናል ብላ የምታምን ቤተክርስቲያን ውስጥ ነው። ይሄ ቲክቶክ ላይ የሚወራው ወሬ ሌላ ነው። ቤተክርስቲያኗን አይወክልም። እኛ እኮ እየተጋደልን ያለነው ቤተክርስቲያኗን አትወክሏትም። ቤተክርስቲያኗ እንደዚህ ፐርፌክሽን አትልም። ቤተክርስቲያኗ አንድ ሰው በመጨረሻ ሰዓት ሄዶ ተክለ ሃይማኖት ከተቀበረ ይድናል ብላ ነው የምታምነው። ቤተክርስቲያኗ እያንዳንዱ 10 ሺህ 20 ሺህ ሰው 20 ትውልድ የሚያድንባት ቤተክርስቲያን ነች። አሁን እዚህ ቁጭ ብለው ይቅርታና ማለት ነው እሱ እያወራ ያለበት መንገድ አግባብ አንተ ኦርቶዶክስን ሞክር አይደለም ግን እያወራህበት ያለው ነገር ትክክል አይደለም። መጽሐፍ
አሁን ይኸውልህ ልናስወጣ የምንችልበት ምክንያት ምን መሰለህ? እየጨረስኩ ነው ሀሳብ ትክክል አይደለም እየጨረስኩ ነው። ቆይ እያወራበት ያለው አትግባ ቻሌንጅ ማድረግ አትግባ ከቻል በመጽሐፍ ቅዱስ ቻሌንጅ አድርግ አትግባ። ሰው ያለው በመጽሐፍ ቅዱስ ነው ቻሌንጅ እያደረኩ ያለሁት። ምን እስቲ ጥቀስ፣ እስቲ አንድ ጥቅስ ጥቀስ እስቲ። እሺ አንድ እስቲ አንድ ጥቅስ ጥቅስ ልጥቀስ። ጥቀስ። ስማኝ አሁን እሱ ይኸውልህ ስማኝ። ድህነት በስራና በክርስቶስ ነው ብለዋል አይደለ? ቆይ አንተ አንተ አትግባ ድህነት በእናትህ። በክርስቶስ ነው የአዲስ ነው ስትል እንዴ? ያለ የት ጥቅስ ነው የመጣው? ጥቀስና አውራ። ቆይ አትግባ። እሺ ማይ ጉድነስ። ኧረ በእናትህ ዝም ብለህ ነው የምታወራው። ዝም ብለህ እንደዛ ነው በቃ እሺ በቃ አትግባ። በቃ ኦኬ እኔ እሺ፣ ልጨርስ። አሁን ለምሳሌ ቅድም ዮሐድም ጋር ትገባለህ፣ እኔም ጋር ትገባለህ። ዝም ብለህ ዘለ አትግባ። ቆይ አንድ ጊዜ ሀሳብ ነው አታውቅማ፣ ሀሳቡን ነው አታውቅም። የነገረው። የምታወራው ታሪክ ዝም ብሎ በቃ ነው እሺ ሚውት አድርጋ የተጨመላለቀ ነገር ነው የምታወራው። ሚውት አላረግም አድርግ ወዳጄ ይሄ ሚውት እንደ አድርግ ሚውት አድርግ ምናምን ቆይ ቆይ ሚውት አድርግ አንድ ጊዜ ልክ እኔ አይደለም። ልጨርስ። አወራር ትክክል አይደለም። ስለ እሺ ቤተክርስቲያን ትክክል አታወራ። ስለ አይደለም። ቤተክርስቲያን መጨረሻ ላይ አላወሩም እነሱ። ትክክል ልክ መጽሐፍ መጨረሻ ቅዱሳዊ ስለሆነ ነገር ነው እያወሩ ያለው። እሺ እሺ አልጠቀሱም። እሺ ቤተክርስቲያን እንዲህ አላሉ። እሺ እሺ ሊቃውንት እሺ ግነስ አሁን ርዕሱ ላይ አብራ ቤል ቆይ አንድ ጊዜ ርዕሱ ላይ ነው የማወራው። ርዕሱ ላይ ምን መዳን የትኛው ርዕስ ላይ ነው በክርስቶስ ነው። የምታወራው? ቆያ ስማኝ አንተ የትኛው ርዕስ ላይ ነው የምታወራው? ንገረኝ እኮ መጀመሪያ። እዚህ ሚውት አድርጋ ምን ላይ ነው የምታወራው? ንገረኝ ሚውት መጀመሪያ። አድርግ። እሺ የምትሰራበትን ነገር አወቀው። ሚውት አድርግ። ቆይ እስኪ አንዴ ቆይ እስኪ ዩኒክ ቆይ እስኪ እንስማው። እሺ ቤል ሂድ ኦኬ ርዕሱ ላይ ነው የምናወራው። ርዕሱ ላይ ያወራን ስንሄድ ምንድን ነው እኛ መዳን በክርስቶስ ኢየሱስ በመስቀሉ ስራ ነው አለን። አይ አይደለም፣ ቆይ እስቲ ያለ ነቀፋ መሆን አለባችሁ፣ ይህን ስራ መስራት አለባችሁ ብለው እነሱ ተነሱ። እኛ ደግሞ እያልን ያለነው ይህንን ያለ ነቀፋ መሆንን ይህንን መስራትን ካልሰራችሁ ተቆርጣችኋል ወይ? ይሄ ሁሉ ኦርቶዶክስ ተቆርጧል ወይ? ምክንያቱም ይሄ ሁሉ ኦርቶዶክስ ይህን እንዳልሰራ እነሱም ያውቁታል፣ እኛም እናውቀዋለን። ስለዚህ ተቆርጣችኋል ወይ? ንገሩን ስንላቸው አስቀምጥ። አሁንም ደግሜ የምነግርህ ነገር ስለ እሱ ወሬ አይደለም የተጠየቀው። አንተም ስለ መጽሐፍ ቅዱስ ቻሌንጅ አድርገኸው በተናገረው ነገር ላይ ቻሌንጅ አድርገው። እያመጡብን ልክ አይደለህም። ይሄ አወራረድ ትክክል ልጨርስ። ቆይ ልክ አይደለህም። መጀመሪያ አንብብ መጽሐፍ ቆይ ቅዱስ ልጨርስ ከዛም በኋላ ስታቅና ልጨርስ። ምኑ ነው የምንጨርሰው? ቆይ ነው ልጨርስ። እያወራ ያለው መጽሐፍ ቅዱስ ምን ይላል? ምን ይላል? ቆይ በክርስቶስ ሻኔትም ሆነ ልጨርስ። ቆይ እኔ ቤተክርስቲያኗን ቲክቶክን ስለማውቀው አንተ ዛሬ ነው የመጣው። አይደለም እነ ዮሐድን ቤተክርስቲያን ስለ ቲክቶክ ስለምናምን አይደለም። ፐርሰናል ነገር ላይ እሱን አላወራም። ይሄ ልጅ እኮ ስማ ቻሌንጅ እያደረገ ነው። ሞገስ ባለው ነገር እያወራ ቻሌንጁን ልመልስ። እየጠቀሰ እያወራ ነው። አውራ እስኪ መጽሐፍ ቅዱስ ጠቅስ። ቆይ አንዴ ሚውት አድርገው። ቤሊ አሁን እያሉ ያሉት መጽሐፍ ቅዱስ እየጠቀስክ አውራ ነው። በቃ እኮ እሺ መጽሐፍ ቅዱስ ልጥቀስ። ኦኬ እሺ መጽሐፍ ቅዱስ እየጠቀስኩ ላውራ። መጽሐፍ ቅዱስ ምን ይላል? ኤፌሶን 2:8 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም ይላል። ወገኖቻችን መጥተው ደግሞ ስራ ካልሰራ ትቆረጣለህ እያሉን ነው። ጌታ የተናገረበት መንገድ ምንድን ነው? ካለ እኔ ምንም ልታደርጉ አትችሉም፣ በወይኑ ግንድ ስትሆኑ ፍሬ ታፈራላችሁ። እነሱስ እያሉን ያሉት ፍሬ የምታፈራው ከራስህ ነው። ካላፈራ ትቆረጣለህ። ስለዚህ የሁሉ ሰው ተቆርጧል ወይ ነው የኛ ቻሌንጅ የምናደርጋቸው። የሁሉ ኦርቶዶክስ ተቆርጧል ወይ? ወይስ ፐርፌክት ናችሁ? ወይስ የሁሉ ሰው አብልታችኋል? የሁሉ ሰው አጠጥታችኋል? ከሁለት አንዷ አጣብቂኝ ውስጥ ገብተዋል። እችን ብቻ መልስልኝና እኔ ልውረድ ኤግዛም ላይ ስለሆንኩኝ። አይ አንዴ እኔ ማንበብ ስላለብኝ መከራከር ስለማልፈልግ እችን ጥያቄ ልጠይቅህና አብረ በዛው መልሰህልኝ። መጽሐፍ ቅዱስ የያዕቆብ መልእክት ምዕራፍ 2 ቁጥር 24 ላይ እንደዚህ ይናገራል። ከቁጥር 24 ላይ እንደዚህ ይናገራል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ከላይ ጀምሬ ላንብበው ምናልባት እንትን እንዳይል። እሺ ከ17 ጀምሮ ላንብበው። እንደዚሁም ስራ የሌለው እምነት ቢኖር በራሱ የሞተ ነው። ነገር ግን አንድ ሰው አንተ እምነት አለህ፣ እኔ ስራ አለኝ፣ እምነትህ ከስራ ለይተህ አሳየኝ፣ እኔም እምነቴን በስራ ያሳይሃለሁ ይላል። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን በመሰዊያው ላይ ባቀረበ ጊዜ ጻድቅ አልነበረምን? እምነት ከስራ ጋር አብሮ ያደረገ እንደነበረ በስራም እምነት እንደተፈጸመ ትመለከታለህ። መጽሐፍም አብርሃም እግዚአብሔርም አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ።
እችን ቃል አብራራት እስኪ ቤሊ። ኦኬ። ስለዚህ ስራ ያለው ምንድን ነው እዚህ ጋር? እሱን ነው የምጠይቅሽ። ጥያቄን በጥያቄ ሳይሆን አብራራው። እኔ ቃሉ አይደለም አንቺ ጠየቅሽኝ አይደል? ስራ ስትይ ምን ማለትሽ ነው? ይሄ ቃል የተቀመጠው ትርጉሙ ምንድን ነው? አብራራው። ለምን ጥያቄ ስራው ምንድን ነው ነው እኮ አሁን እዚህ ጋር ያለው ስራ የጠቀስሽልኝ ምን ማለት ነው? ስራ ምናምን ቅድም ስላልክ ኦኬ ምንድን ነው አልክ? እኮ ስራው ምንድን ነው? እዚህ ጋር ያዕቆብ የጠቀሰው ስራ ምንድን ነው? ስለ አብርሃም ስለሰራው አታብራሪ፣ ራሱ ያብራራ። ስራ ምን እንደሆነ ተይው እንዴ አንቺ ለምን ታብራሪ? ቆይ ራሷ እኮ ሙሉ ሰው ነች። ይዋድ ሙሉ ሰው ነች እኮ ራሷ ታብራራ። አንቺ አብራሪ ትጠይቃለህ ብላለች። ቆይ ጠይቃለች፣ አብራራ። ጥያቄን መልስልኝና አብራራለሁ። አትረባረቡ፣ መልስልኝ ጥያቄን። አትረባረቡ። እሺ ልመልስልሽ። መልስልኝ። እኔ ስመልስልሽ ምን መሰለሽ? መልካም ስራ ያልሽው እዚህ ጋር ምኑን ነው ነው የምልሽ። ያዕቆብ ያለው ምኑን ነው ሳይሆን ጥያቄ መጽሐፍ ቅዱስ ጠየቅኩህ እኮ አታውቀውም። ካላወቅሁ ደግሞ እኔ መጀመሪያ ነገር እሺ ልመልስልሽ። አላውቀውም በልና እኔ እነግርሃለሁ። ቆይ ልመልስልሽ። ኦኬ አታውቀውም። እሺ መልስልኝ። ኖ እኔ ልንገርሽ ልመልስልሽ። እሺ ሲጀመር ያዕቆብ እየጻፈ ያለው በክርስቶስ ኢየሱስ አምኖ ለዳኑ ክርስቲያኖች ለአሕዛብ አይደለም። ኖ እኔ ለአሕዛብ ነው ወይ ላልዳኑ ክርስቲያኖች አይደለም። እንደዛ አይደለም ጥያቄ። ቆይ አንድ ጊዜ ልናገር እንዴ? ለምንድን ነው የምትረባረቡት እንዴ? ቆይ ልናገር አንድ ጊዜ ስሚኛ እንዴ። ከዛ በኋላ እያለ ያለው ምንድን ነው? ለዳኑ ክርስቲያኖች እምነታችሁ በስራ ይገለጥ፣ በስራ ይገለጥ እምነታችሁ። እምነቱ ያልሞተ እንደሆነ በስራ ይገለጣል አለ እንጂ ስራ ያድናል ወይ በምንበላው በምንጠጣው አይደለምና። የሚያድን እምነት ነው። እምነት ግን ያው መሆን አለበት። እምነት በስራ መገለጥ አለበት ነው እንጂ ክርስቶስ ኢየሱስ አያድንም የሚል የክርስቶስ ኢየሱስ ስራ ሳይሆን እሺ ጭን ቃል አብራራው። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን የሚለውን አብራራዎች። ኦኬ እሺ እኮ ልንገርሽ፣ እየነገርኩሽ ነው። እነዚህ ሰዎች መጀመሪያ ነገር አምነው የዳኑ ሰዎች ናቸው። መጀመሪያ በስራ የሚድኑ ሰዎች አይደሉም። ኦኬ ስለዚህ እኔ ቅድምም እየጠየቅኩሽ ያለሁት ሌላም ጥቅስ ጠቅሰሻል። እንደዚህ አይነት ወንድም ቢራብ አብላው ቢጠማ አጠጣው አለ ያዕቆብ። ይህንን ወንድም ቢራብ አብላው ቢጠማ አጠጣ ያለውን ተግብራችኋል ወይ? ይህን አድርጋችኋል? እየጠየኳችሁ ነው። በቃችን ቃል እኮ ማብራራት ስለማትፈልግ ትጠመጥመዋለህ። አልጠመጠምኩትም። እኔ ትክክለኛውን ነው የምነግርሽ። አሁን በእኔ ጊዜ ገብተሽ ነው በእምነት ብቻ ይዳናል አልከኝ አይደል? በእምነት እኔ በክርስቶስ ኢየሱስ በማመን ነው ይዳናል እኮ ብቻ። እናንተ ደግሞ በክርስቶስ ኢየሱስ ሳይሆን ሰው በእምነት ብቻ ሳይሆን በሌላ በፍጡራን ነው የሚዳነው ነው የምትሉት። ቆይ አብራራው። እሺ ንገሪኝ ቤል ይሄንን አብራራው። ሰው በእምነት ብቻ ሳይሆን እኔ ነኝ አንቺ እኮ ጋር እያለችኝ ያላችሁ አብራራው። እሺ ስለዚህ ሰው በስራ ነው የሚጸድቀው እያለ ነው። በክርስቶስ ሳይሆን በስራ ነው የሚጸድቀው። አብራራው፣ አንተ አብራራው። አለ አንቺ ነሽ ያመጣሽው። አንቺን እኮ እየጠየቅሽሽ ነው። ይኸውልህ አንተ በእምነት ብቻ ነው የሚጸደቀው አልክ። ከዛ ክርስቶስ ነው ደግሞ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። ስለዚህ አንቺ አሁን በስራሽ ነው የጸደቅሽው ማለት ነው። ያው ነው አምዬ አሚሊ ዴሊ ነው ስትያዥ አትሳቂ። አይደለም በስራሽ ነው ወይ የጸደቅሽው? በለጠ ለምን እሷን ትጠይቃታለህ? ስትጠይቅ እንዲህ ነው ወይ የሆንሽው? አብራራ እንዴ በለጠ ስማ፣ አንተ አትግቡ በእናታችሁ። ከቅድም ጀምሮ አንተ አትግባ በእናትህ። ከቅድም ጀምሮ የተስማማነው እገባለሁ ለማንተ የተስማማንበት ነገር አለ። ከቅድም ጀምሮ አትግባ። ቆይ ምን ነው የምትጨርሰው አንተ? እኮ ባክን ፎርስ ነው የምታደርገው ወንድሜ። ይኸውልህ እንደዛ እኮ ማረገው ስራ ሳይኖራቸው ስለ ስራ ስለሚያወሩ ነው። ይኸውልህ ምንም ስራ እንደ አንተ አሁን እሱን ክርክር ትተኸው በእውቀት የሆነ ክርክር ለምን አትከራከርም ወንድሜ? አንተ ያለ ስራ ክርስቶስ ያድናል። ይኸውልህማ ልንገርህ አንድ ነገር ልንገርህ፣ በእናትህ ያለ ስራ ክርስቶስ ያድናል ስትል እኮ በእውቀት ነው እኮ የማወራው እኔ ስለማውቃቸው እኮ ነው። የትም አታውቃቸውም፣ ጀግኖች ናቸው። አንድ ነገር የምነግርህ ነገር እነሱ መጽሐፍ ቅዱሳዊ በሆነ መንገድ ቻሌንጅ እያደረጉ ነው። ኖ እነግርሃለሁ እኔ ምንም እውቀት የለም። ለዛ ነው አሁን ቻሌንጅ ውስጥ ያለው እንጂ አንተ መናገር እየጠበቅህ ያለው ነገር ወንድሜ እኔ የለኝም። ከ2 ሰዓት ከ3 ሰዓት በላይ እየተናገርክ ያለው ነገር አንድና አንድ ነው። እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል፣ እናንተ እንዲህ ብላችኋል። አንተስ ምን ትላለህ? አንተ መጽሐፍ ቅዱሳዊ በሆነ መንገድ አንተ ምን ትላለህ? እሱን አሳየን እስቲ።
ገብቷል። አንተ አሁን እኔ እሺ ቻሌንጅ እሺ፣ አሁን ታደርጋለህ ከላይ ብዬ አበባ እየጠበቁ ያለውት ነገር አበባ እየሰጡ ስለሆነ አሁን ሊስን በደንብ ደግፋቸው። አበባ አይ እየሰጡ ነው ወዳጅ። ጎodness ቆይ አሁን ቤሊ እኔ ልናገር። ይኸውልህ ሌላ አንተ ነገር አሁን አለ። ማለት ነው ይሄ ከሰፈር ተርካስ አሁን የሆነ ነገር አልወጣም ገባ ውጣና ከሪሊጅን ወጥተህ መጽሐፍ ቅዱስ አንተ በቃ በክርስቶስ ኢየሱስ ኦኬ፣ እሺ ያለው እኔ ድህነት ልናገር። ያለ አትግቡ። ማንም አጋዥነት አራታችሁም ምንድን የዋድም ነው የሚለው? ኑሐሚንም አንቺ የማርያምም የሚገርም ነው ግን አንተም በጣም አሁን አንተ እያስቀመጥካቸው ያሉት ሀሳብ ትክክል አይደሉም። ምን መሰለህ፣ ስራ የላችሁም። ስራ የሰውን ልጅ ስለማያድን። ቆይ ስሙኝ። አሁን አንተ በተለይ አሁን ይኸውልህ አበባ እየጣሉልን አሁንም ጥቅስ ተናገር ቤሊ። ስራ አበባ የሰው ልጅ እያጣሉ አንተ አሁን ስለ እንትን ጥቅስ ልናገር። ጥቅስ ተናገር። ኦኬ አሁን ስራ ኤፌሶን የሰው ልጅ 2 ቆይ አያድንም። ኤፌሶን 2:8 ላይ ቆይ ኑሐሚን ስሚኝ። ኤፌሶን 2 ላይ ምን ይላል? ማንም እንዳይመካ ከስራ አይደለም ይላል። ምን ይመስልሻል? ማንም እንዳይመካ ከስራ አይደለም። ቅድም እኮ ይሄንን ቃል አብራርተናል። መጀመሪያ ሰው ሲድን ኢኒሻል ላይ ሰው ለመዳን እንደዛ ከሆነማ ቅድም እኮ ነገር ኢኒሻል የሚላል እዚህ ጋር ሞች ቆይ ስማኝ፣ ኢኒሻል የሚል አሳይኛ። እኔ የማምንበትን እየነገርኩ ነው። ሰው ስማኝ፣ የምታምኝበትን አይደለም መጽሐፍ ቅዱሳዊ ኢኒሻል የሚል ነገር አሳይ። መልስልህ። ቆይ እኮ ቤሊ ጠየቃት። ቆይ ልመልስልህ ቤሊ፣ ተረጋጋና ትመልስልህ። ስማኝ። እንደዛ ከሆነማ ሰው በስራ ብቻ ይድናል ወይ ብለናል አላልንም። እኛ ሰው መጀመሪያ በስራው ይድናል እንደዛ አላልንም። ሰው ያመነ የተጠመቀ ኢየሱስ ክርስቶስ መሞቱን መነሳቱን ያመነ ሰው ነው ስለ ድህነት የሚያወራው አይደል? ስለ ድህነት የሚያወራው ሰው መጀመሪያ በስራው ሰው መጽደቅ ቢያስፈልገው ኑሮ በስራው ብቻ መጽደቅ የሚያስፈልገው ቢሆን ኖሮ እኮ ኢየሱስ ክርስቶስ ወደዚህ ምድር አይመጣም ነበር። ነገር ግን ኢየሱስ ክርስቶስ ማመኑን ይቅርታ ኢየሱስ ክርስቶስ መሞቱን ሲያመን ሰው ይድናል። ቅድም ዮሐድ ይሄንን ቃል እኮ እንደውም እኮ ዮሐድ እኮ ነው የሰጠ ይሄንን ቃል አይደል? ኢየሱስ ክርስቶስ በማመን በጸጋው ድነናል። አዎ ድነናል። ያንን ድነት ግን መፈጸም አለብን። በምን? በስራ። ቅድም እሱ ያላብራራውን ቃል እንግዲህ ሄዳችሁ ማንበብ ትችላላችሁ። እሺ እኔ እኮ ፈጽማችኋለሁ ወይ ነው እኮ እኔ እኮ ኑሐሚን እኔ እኮ ችግር የሆነብኝ ስለ ትምህርት ነው እንፈጽም ትላላችሁ። ኦኬ ፈጽማችኋለሁ ወይ ሲባል ደግሞ ትቆጣላችሁ እንዴ? ስለ ትምህርት ነው እያወራን ፈጽማችኋለሁ ወይ? እሺ አሁን እንፈጽማላችሁ በእምነት ብቻ ነው ወይ የሚዳነው? እኔ ቆይ ብቻ አይደለም። የሚለው ቃል እኔ ላይ እኮ ነው ግራ እንጂ የገባኝ ነገር በእምነት ይዳናል። አዎ በእምነት ይዳናል። እምነታችንን እንፈጽም አላችሁ። ቆይ እምነታችንን እንፈጽም አላችሁ። እሺ አልኩና ፈጽማችኋለሁ ስላችሁ ቁጣ ውስጥ ትገባላችሁ። አንተ ቆጣ ነው ፈጽመሻለሁ አሁን ስልሽ አሁን ፈጽመሻል አንቺ እምነትሽ እንዴ? ኑሐሚን እኔ እኮ እየተነፈስኩ ነው እንግዲህ ነገ እየተማርኩ ነው ወንድሜ፣ እየተመላለስኩ ነው በህይወት በምችለው አቅም እኖራለሁ ማለት ፐርሰናል ላይ በምችለው አቅም አይደለም። ቅድም የፈጸመ አላልሽም እንዴ ወንድሜ? ይኸውልህ ያልፈጸመ ይሞታል። አዎ ከስራው የተለየ እምነት እንዲሁ የሞተ ነው ይላል መጽሐፍ ቅዱስ። ስለዚህ ያመነውን ነገር በስራ እየፈጸምን እንደ ክርስቲያን ያመነውን ነገር በስራ እየፈጸመ የመኖር ግዴታ አለ እኮ። በስራሽ እየፈጸምሽ ነው ወይ? አሁን አንቺ በስራሽ ፈጽመሻል ወይ? መሳቅ እኮ አይደለም ወይስ አንቺ አልዳንሽም? እኔን ከእንደገና ናዳን ነው የምትይኝ? አንቺ ፈጽመሽ ካልዳንሽ አይፈጸምም ማለት ነው። ስለ ትምህርቱ ስናወራ ቅድም እንደጠቀስኩላችሁ ያዕቆብ ምዕራፍ 24 ላይ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይልና ዝቅ ብሎ እንዲሁ ጋለሞታይቱ ረዓብ ደግሞ መልእክተኞቹን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን ይላል። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ አይ በስራ ብቻ ጸድቃለሁ ምናምን ካላችሁ የሞተ ነው። አይ አምኛለሁ ብቻ ባምኛለሁ አንድ ያምኛለሁ ጸድቄያለሁ የሚባልም ነገር የሞተ ነው። ኦኬ ስለዚህ ኑሐሚን በስራሽ ጸድቀሻል ወይ? ምንም መሸሻ ያስፈልግ። አሁን አላብራራሁም ቤሊ፣ ቃሉን ብቻ ነው ያነበብኩት። አይደለም አሁን መሸሽ ይኸውልሽ፣ ወደ ተግባራዊነቱ ሲመጣ ለምንድን ነው የምትሸሹት? ስራ ካላችሁ አዎ በስራ ይድኛለሁ። ሁላችንም ፍጹም አይደለም። ፍጹም ካልሆናችሁ ታዲያ በክርስቶስ ነው ስንል ለምን ትቃወሙናላችሁ? በክርስቶስ ነው ምንድነው ስንል የማርያም ቆይ አንዴ ትቃወሙናላችሁ። ታዲያ የማርያም ቆይ እናት ይኸውልህ ቤል ስማኝ ስላስተምሮ ነው እያወራን ያለን አይደል? ስላስተምሮ ነው እያወራን ያለን። የማይተገበር ነው አስተምሮ የማይተገበር ነው። ፐርሰናል ላይፍ ኑሐሚን እንደዚህ ታደርጊያለሽ አታረጊም ከሆነ
እኔ አሁን በዛ ለምሳሌ በፐርሰናል ላይፍ ፐርሰናሊ መቀጠል ድናል ይቻላል። ብትይኝ በክርስቶስ ኢየሱስ አምኜ ድኛለሁ ልሻለሁ በኮንፊደንስ በመስቀሉ ስራ እሺ ስራ ተማምኜ። ትሰራለህ አንቺ ቤሊ? ግን ስራ ስራሽ ትሰራለህ ያወጣሻል ወይ ነው? ስራ እኔማ ትሰራለህ ወይ ቤሊ? ስለዳንኩ ከወይኑ ግንድ የተነሳ ፍሬ አፈራለሁ እንጂ በእኔ ስራ አይደለም፣ በኃይሌና በጉልበቴ እሺ አይደለም የምሰራው። ይኸውልህ ቤሊ፣ ይኸውልህ እኔ ማለት ነው በጣም እግዚአብሔርን እኔ አልችልም። የሆነ እንደዚህ በጣም ረዥም ሰዓት መጨቃጨቅ ምናምን አልችልም። እንዳልኩ ደግሞ ኤግዛም አለብኝ። ሰው መጽሐፍ ቅዱስ ቃሉን እየጠቀስክ አይ ኑሐሚን በእምነት ብቻ ትድኛለሽ። አሁን እኔ በእምነት ብቻ አትድን የሚል ቃል በቃል አመጣውልህ አይደል? ቃል በቃል እሺ በእምነት እሺ አትድኝም የሚል ቃል በቃል አመጣውልህ። አንተ ደግሞ ቃል በቃል በእምነት ብቻ ትድኛለሽ የሚል ቃል አምጣ። እሺ 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 ኑሐሚንዬ፣ እኔ አሁን ክርስቶስ ኢየሱስን በማመን ይዳናል፣ በመስቀሉ ስራ በመተማመን ይዳናል አልኩኝ። እናንተ ደግሞ ቆይ እሱ አይበቃም። ኖ ኖ ኖ አሁን እምነትህን ቆይ እንጂ ቆይ አንዴ ቆይ አትግቢ፣ ሌላ ነገር ቆያ አትግባ ቤሊ። አትግቢ። ለምን አላልንም ትፈሪያለሽ? አላልንም አትፍሪ አላልንም እንደዛ አትፍሪ። ቤሊ ቆይ አላልንም። ቆያ ያላችሁትን ልንገር። እምነታችንን መፈጸም አለብን አለች። በስራ እንፈጽማለን አላች። እሺ እምነታችሁን በስራ ፈጽማችኋል ወይ ስል መሮጥና መቆጣት ይመጣል እንዴ? የማይተገበር ነገር ነው እንዴ የምታወሩት? ያላዳናችሁን ነገር ነው እንዴ የምታወሩት? ዌል እምነታችሁን በስራ እዚህ ጋር ከፈጸማችሁ ቤልዬ 500 ንገሩንና ምናምን ሰው አለ እና ተደጋጋሚ ከቅድም ጀምሮ እኔ አይዶ ነው ሌላ ቃል ሲጠቅስ ሰምታችሁት ከሆነ አላውቅም። ቤሊ አይደለም ከቅድም እያሻሻሽ ጀምሮ ይኸውልሽ እውነታችሁ ኑሐሚንዬ ስራ ተሰራላችሁ አይደለም እንዲህ ፐርፌክት ታረጋላችሁ ነው እንዳልሆነሽ ታውቂዋለሽ። ከዛ ነው ደግሞ በቃ ለዚህ ለቲክቶክ ስለ ክርክር መጽሐፍ ለቲክቶክ ማውራት ክርክር ብለሽ ከቻልክ ስላስተምሩ ስርዓት ያለሽ ግን ፐርፌክት እንዳልሆንሽ ደግሞ ታውቂዋለሽ። ለቲክቶክ ክርክር ደግሞ ስርዓት ያለሽ ስራሽ ምንድን ነው ሲባል ትቆጫለሽ እንዴ? ቤሊ እንደዚህ አይነት ነገር አለ እንዴ? አልተቆጣሁም። እኔ ነገርኩ እኮ እኔ እኮ ነገርኩ። ስራ አለሽ በእምነት የለሽም ብቻ እድናለሁ። ይኸውልህ እንዴ ክርስቲያን ነኝ እኮ እድናለሁ ብዬ እኮ ስራ አለሽ ወይ? እገኛለሁ። እየዳንኩ ላይ ነኝ። ገባ ፌዝ ላይ ነኝ። በምችለው አቅም ስለ እኔ ፐርሰናል ላይፍ የሚያድን ስራ ተጠየቅኩ አለሽ? ማለት ነው። ግን እስናት አባውት ፐርሰናል ላይፍ ነገርኩ። እስናት አባውት ፐርሰናል ላይፍ ይሄ ፐርሰናል ስላስተምሮ ፐርሰናል የሚተገበር ነው እኮ እግዚአብሔር ቃል እናውራው ቤሊ። አዎ እኔም እኮ እያልኩ ያለሁት ይኸውልሽ የነገርሽኝ ነገር የሚተገበር ነገር ነው አይደለ? ፕራክቲካል ነገር ነው። ዝም ብለሽ ፐርሰናል አታርግም ተብሎ ተደብቆ ትምህርት ብቻ እኮ አይደለም፣ ኑሮሽም መግለጥ አለበት። ስለዚህ አንቺ ፐርፌክት አይደለሽም ስላልሰራሽ ክርስቶስ ላይም አልተማመንም፣ ስራዬ ላይ ነው የምተማመነው። ግን ደግሞ ስራ አላልኩ ገና እየሰራው ነው እየሞከርኩ ነው በቃ እንዴ። ከሁለት አንዱ እኮ ነው መምረጥ አለብሽ። ወይ ስራዬ ያድነኛል ነው ወይ ክርስቶስ ላይ ነው የምመካው ነው። ስለ ቅዱስ ጳውሎስ ቅድም የተናገረውን ቤሊ አንተ እኮ አብራራሽ ስትባል አታብራራም ብራዘር። እያብራራው እኮ ነው። እኔ እኮ ይኸውልሽ አንድ አቋም ነው አለኝ። እኔ አንድ አቋም ይኸውልሽ አቋሜ ከክርስቶስ ኢየሱስ መስቀል በቀር ትምክት ከኔ ይራቅ ብዬ የክርስቶስ መስቀል ነው ትምክት ያልኩኝ። እናንተ ደግሞ ኖ ኖ ኖ ቆይ የሆነ ስራ መጨመር አለብኝ አላችሁ። እሺ ስራችሁ ሰርታችኋለሁ ስላችሁ ደግሞ ቁጣ ይመጣባችኋል። ለምን? ሰው ሁሉ ኃጢአትን ሰርቶታል፣ የእግዚአብሔርን ክብር ጎሎታል። ማንም ፐርፌክት ስለሌለ ከጩኸት ውጪ ማንም ሰው ማንም ትልቅ ሰው ፓስተርን ጳጳስን ብታመጪ ሰርተሃል ብትዩ አልሰራም። ለምን አልሰራም? የሰው ልጅ ፐርፌክት ሊሆን ስለማይችል። ለዚህ ነው ክርስቶስ የመጣው። ዝም ብሎ የድጋፍና የእንትን ጉዳይ አይደለም። ከታች ያላችሁ ስሙኝ። በስራ እድናለሁ የምትላሉ ሰዎች ከጸጋው ወድቃችኋል፣ ከክርስቶስ የመስቀል ስራ ወድቃችኋል። ስራ የምትሰሉት ክርስቶስ በሚሰጣችሁ ወይን ግንዱ በሚሰጣችሁ ነው እንጂ ፍሬ የምታፈሩት በስራዬ ነው ምንድነው ይህን ተሯሩጬ ዳገት ወጥቼ እንትን ወርጄ የምትሉ ሰዎች ከክርስቶስ የጸጋ ስራ ወድቃችኋል። የምትሰሩት ክርስቶስ በእናንተ ውስጥ ስለዳናችሁ ክርስቶስ በእናንተ ውስጥ ሆኖ የሚሰራው ስራ ነው እንጂ እናንተ ተጋግጣችሁ የምድኑት ነገር የለም። ቤሊ አንድ ልትጋጋጡ ጥያቄ ደግሞ አትችሉም። ቤሊ ቆይ አንዴ። ይህን ነው እያልኳቸው ኑሐሚን የጠየቀች ጥያቄ አለ አብራራልኝ ያለች አብራራላት። አብራራውላት እኮ ይኸውልህ ያብራራውላት ያለሁት እኔ ሰው ልጅ በክርስቶስ ኢየሱስ አምኖ ድኖ በስራው ይገልጣል ነው። በስራው ይገልጠዋል ያመነውን እንጂ ገና ሰርቼ ድናለሁ ብሎ አይደለም። ስራውማ ተሰራ ተፈጸመ አለ እኮ ክርስቶስ። እኛ አሁን ከወይኑ ግንድ የተነሳ ቅርንጫፍ በወይኑ ግንድ ቢሆን ፍሬ ያፈራል። ጌታ እዛ ላይ 11:15 እነሱ የማይወዱት ቃል አለ። ምን ይላል? ካለ እኔ ምንም ልታደርጉ አትችሉም ይላል። ዮሐንስ 15:4 ነው 5 አካባቢ። እችን አይወዷትም። ለምን? ካለ እኔ ምንም ልታደርጉ አትችሉም። እነሱ አሁን
በኃይላችን በጉልበታችን ሄደን ሰርተን ተሟሙተን ተጋግጠን የክርስቶስ ስራ ላይ ጨምረን ከዛ እንድናለን። ከዛ ያዝ አድርገህ ደግሞ ኦኬ ሰርታችኋል ወይ ስትላቸው የለም ስራ። ለምን ላይፋችንን እንተዋወቃለን። ሁሉም ታች የሚኖረው ኑሮ ይተዋወቃል። ቲክቶክ ላይ ስራ 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 ነው ስራ ነው ስራ ነው ይላሉ። እስቲ ስራችሁ ሲባል ሩጫ። ለማንኛውም አሁንም እኮ አንቺ በስራሽ ድነሻል ወይ ስልሽ ቆይ በስራሽ ድነሻል ወይ ስልሽ ቤሊ አንዴ ቤሊ አወራህ አይደል? እኔ ደግሞ ላወራ። እሺ ከቅድም ጀምሮ ሰው በእምነቱ ብቻ ይድናል ወይስ አይድንም ምናምን በሚለው ሀሳብ ዙሪያ ነው እየተነሳ ያለው። ሰው ድህነት ይፈጸማል አይፈጸምም ምናምን እያለ ባለው ሀሳብ ማለት ነው። ቅድምም በጣም እነሱ እያነሱት ነበረ፣ ግን የመጨረሻ ኮንክሉድ ላድርግና እኔም ሀሳቤ ልውረድ። መጀመሪያ ሰው እዚህ ውስጥ ኢየሱስ ክርስቶስን እግዚአብሔርን ሳትወርጂ አንቺ ስለምጠብቅ ምናልባት እነ በሊም ሳይገቡ አንድ ሀሳብ ስታወሪ ነበር እና እስካሁን ጠብቅሽ ምናልባት ያን ሀሳብ እንዴት እንደምታየው ልጠይቅሽ ነው። ደግሞ አንዳንድ እምነቶች ሲያስተምሩ ክርስቶስን ወንድሞች እያሉ ያስተምራሉ። ክርስቶስን እንደ ወንድማቸው አላልኩም እንደዛ፣ ግን ወደ አንተ ሀሳብ እመጣለሁ። እንደዛ ግን አልነበረም ሀሳቢ፣ አላልኩም እንደዛ። እሺ አሁን ኦኬ ቤሊ ወረደ። ነገር ግን እሺ እንደ ቅዱስ ጳውሎስ ኢየሱስ ክርስቶስን ጌታ አድርጎ ተቀብሏል አልተቀበለም አሁን ብላችሁ ትስቃላችሁ። ምክንያቱም ጌታ ነው ብሎ ሲሰብክ የነበረ ሰው ስለሆነ ማለት ነው ቅዱስ ጳውሎስ። ነገር ግን ቅዱስ ጳውሎስ ራሱ በአንደኛ ቆሮንቶስ ምዕራፍ 9 ላይ ምን ይላል? ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ። ያ ማለት ምንድን ነው? እኖራለሁ ማለት ነው። የተጣልኩ እንዳልሆን ለእናንተ ሰብኬላችኋለሁ፣ ጌታ ነው ብያችኋለሁ፣ ያድናል ብያለሁ። ነገር ግን ደግሞ ለእናንተ መስበኬ ለእናንተ ጌታ ነው ብዬ መናገሬ ብቻ አያድነኝም። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ፣ እኖራለሁ ማለት ነው። ምንድነው ስጋ መጎሰም ማለት? በኃጢአት ላይ በብዙ ነገር ላይ ማለት ነው። ምን ተቆጥቤ እኖራለሁ ማለት ነው። እዚህ ጋር ያላችሁ ሰዎች እንግዲህ ምንም ማለት ከቅድም ጀምሮ እየሰማችሁ ነበር የትኛው መጽሐፍ ቅዱስ ቃል ሲጠቀስ እንደነበረ ማለት ነው። በዚህ ላይ ጥያቄ ካላችሁ ዩ ካን አስክ። ፓወር ቅድም እየተናገርኩ የነበረው ግን ስለዛ አይደለም። እየተናገርኩ የነበረው ፈሪሃ እግዚአብሔር ስለመኖር እና ስላለመኖር አንዳንድ በጣም እንደ ኢትዮጵያ ትራዲሽን ትንሽ ሰው ስለነበረ ነው። ቅድም ትራዲሽናሊ አንዳንድ ሰዎች እግዚአብሔርን በጣም ይሄ እንዴት ነው በጣም እንደ ሆረር አይነት ነገር አድርገው የሆነ ነገር ስታረግ የሆነ መጥቶ ቅስፍ ምናምን የሚያደርግህ ኃጢአት ሰርተህ ወደ እግዚአብሔር ቤተክርስቲያን ስትሄድ እዛው ላይ ዱዳ የሚያደርግህ ኃጢአት ሰርተህ መጽሐፍ ቅዱስ እንዳታነብ ምናምን የሚል አስተሳሰብ አላቸው። አንዳንዶቹ ደግሞ ጸድቅ ያለው ድኛለው ብለው ስለሚያስተምሩ አይ በቃ የፈለግከውን አይነት ህይወት መኖር ትችላለህ፣ የፈለግከውን በኃጢአት መመላለስ ትችላለህ ምናምን የሚል ነገር ውስጥ ስለሚገቡ ይሄ እግዚአብሔርን ከክብሩ ዝቅ ያደርጉታል የሚል ኮንሴፕት ላይ ነበር እያወራው የነበረው። ኦኬ እኔ ግን እንደዛ ስታወሪ እየቆመ አይሚን ምንድነው አይ ዶንት ኖ ፖዝ እየሆነ ነው ወይስ እኔ ጋር ብቻ ነው? ኖ አይ በባይብል ከፍቼ ላነብ ነበረ ስቀይረው ፓውዝ እያደረገ ነው። እና ዕብራውያን 2:11 ላይ ስለ ክርስቶስ ወንድሞች ብሎ ሊጠራ አላፈረም ይላል። እንግዲህ ስቀይር ፓውዝ እያደረገብኝ ስለሆነ ማለት ነው። እና ክርስቶስ ፍጹም አምላክ ፍጹም ሰው ሆነው ወንድሞች ብሎ ሊጠራን ካላፈረ እኛ ክርስቶስን ወንድማችን ብለን ለመጥራት አናፍርም። ክርስቶስን በሚመስል መመላለስ ከኖርን ማለት ነው። እና ቅድም ግን ስታወሪ እንደዚህ ስላልነበረ ነው ምናልባት እስካሁን የጠበቅኩሽ። ይህን ሀሳብ ላወራሽ ነው። ቴንክ ዩ። እሺ እኔ ኢየሱስ ክርስቶስን ወንድማችን ብለን እንጠራዋለን አንጠራውም የሚል ሀሳብ አላነሳውም። በነገራችን ላይ ያው ቅድም ያነሳሁት ይሄንን ነበር። ምናልባት ሚስ አንደርስታንዲንግ ተፈጥሮ ከሆነ አላውቅም። ግን እዛው ላይ አሁን የጠቀስከው ዕብራውያን 2 ላይ ደግሞ ከፍ ብሎ ምን ይላል? ሁሉን ከእግሮቹ በታች አስገዛህለት ብሎ መሰከረ። ሁሉን ከእርሱ በታች ባስገዛ ጊዜ ያልተገዛለትም ምንም አልተወምና አሁን ግን ሁሉ እንደተገዛለት ምናምን እያለ ይቀጥላል። ላይክ አሁን አንዳንድ ሰዎች
ስለ መዝሙር እያወራን ወጣ እንዴ? ስለ መዝሙር እያወራን ነበርና እንደው ደረትህ ላይ ልተሻሽ ምናምን የሚል አስተምህሮ እግዚአብሔር ከክብሩ ዝቅ ያደረግ ነው ይመስለኛል። እኔ ፐርሰናል ነገር ነው እያወራሁ የነበረው ፐርሰናል አንደርስታንዲንግ ነው። ኢፍ ሚስ አንደርስታንድ ካረኩኝ ምናምን መታችሁ እኔ እግዚአብሔርን ከደረትህ ልተሻሽ ኢየሱስዬ ከደረትህ ልተሻሽ እጅህን ልንካው ልሳመው ያልኩት ከዚህ አንጻር ነው ብላችሁ ማስረዳት ትችላላችሁ። ግን እንደ ኑሐሚን ፐርሰናሊ ግን ይሄ በአስተምሮት ደረጃ የተቀመጠ ነገር ስላልሆነ ማለት ነው። ፐርሰናሊ ግን ኖ እኔ እንደዛ ብትሉኝ አሁን እኔ አይሮ ነው። ምክንያቱም እነ ቅዱስ ዮሐንስ የእግሩን ጠፍር መፍታት ለነሱ አይገባኝም ብለው ነው ራሳቸውን የሚያስቡት አይደል? ከሱ ጋር ተስተካክለው አይደለም ደረቱ ላይ ሊለጠፉ ማለት ነው። ሶ በዛ ፐርስፔክቲቭ ነበር ሳወራ የነበረው። እንግዲህ ቴንኪው በጣም ይቅርታ ዲጄ እዚህ በጣም ስለሰጠህን እናመሰግናለን። እናመሰግናለን። እሺ መልካም ጊዜ። መልካም ዲጄዚ በጣም ደስ የሚል ውይይት ነበር። አመሰግናለሁ። ደህና ነሽ? እኔ ለኩሼ አቀጣጠላችሁት አይደል? ደስ ይላል። አንዳንዴ እንደዚህ ነው። ቤሊን ግን ልንቆጣጠረው አልቻልንም እንጂ ቤሊ እኮ በነገራችን ላይ እኔን ያመስገን በሄደበት እኮ ይነቅሉታል። አንድ ሰው ያወራ ነው የሚነቅሉት እና አውቄ ነው እኔ እንዲገባ ያደረኩት። ያው አንዳንዴ ምን አለ መሰለህ እንደዚህ በሰዎች በሚመላለሱበት ሰዓት ከታች ያሉት ደግሞ የሚወስዱት የራሳቸው የሆነ ነገር ይኖራቸዋል እና ጥሩ ነው። መጥፎ ሰዎች ሲኖሩ መጥፎ ነው እያልኩኝ አይደለም፣ ግን እንደዚህ በጥባጭ ሰዎች ሲኖሩ ያው ብዙ ስለሚወራ ከዛ ውስጥ ደግሞ የምንለቅማቸው ነገሮች ይኖራሉ፣ እናመዛዝንበታለን። እና ኖሃዬ የኔ ቆንጆ ተባረኪ እና ፈልግሻለሁ ደግሞ እኛም ራሱ ብዙ ነገር ነው የተማረው። ግን እንትና በጣም የእሱ ልጅ ክርክር ግን በቃ እንትና ማለት ነው ፐርሰናል ነው በብዛት በቃ ከሌ እንደዚህ ከሌ ሰው ላይ ነው ተለጥፎ እንትን የሚለው በራሱ እንትን የሚለው ነገር የለም። ኢቨን እየጠቀሰ እንኳን አያወራም። ሲያወራ ማለት ነው ሰዎች ላይ ነው እንትን የሚለው በብዛት ኮመንት የሚያደርገው። ሳሪ እንዴት ነሽ? ደህና ነሽ? ግን ከእንደዚህ አይነት ሰዎች እኮ ከመግፋት ቅርብ አድርጎ ማስተማርና ወደ ራስ ማምጣት ይቻላል። አያዳምጥሽም እኮ ምንም አያዳምጥሽም እኮ ያው ስለሚገፋ ነው። በሄደበት ያው ይገፋል ምናምን አያዳምጡትም እንትን ይሉታል ምናምን። ነገር ግን ከዚህ ሁሉ ጊዜ ወስደው አቅርበው እንትን ቢሉ ሳሪፍ ነው የሚመለስ ይመስለኛል። እልህ እኮ ነው አንዳንድ ጊዜ አንዳንድ ሰዎች አውቀው ነው እንደዚህ እልህ ውስጥ ይከተዋል ምናምን ነገር። ምናልባትም እኮ እሱ ትክክለኛውን መንገድ ይሆናል የያዘው። እኔ እኮ ሀሳቡ ምናምን እኮ አይደለም፣ ግን በቃ መደማመጥ አንዳንዴ ምን መሰለሽ የምታወሪበት ቦታ ላይ መደማመጥ መቻል አለብሽ። እሱ ደግሞ እንደዚህ ለምትሰጪው የሆነ አዳምጠሽ ጥያቄ ራሱ እኮ አይመልስም፣ ስትጠይቀው አይመልስም። ፐርሰናል ላይ ነው በቃ ሮጦ አንቺ እንደዚህ ነው አንተ እንደዚህ ከሌ እንደዚህ የሌለን ሰው ራሱ እየጠራን ይሳኪን ይመጣ ስም ይጠራል። እሷ እየጠየቀችው ስም ይጠራል። ሌላ ቦታ እኮ እንትን አይሉትም ብታይ በቃ ያስቃል፣ ያዝናናል ምናምን። ግን በጣም ትምህርት ላይማ እንደዚህ መሆን የለበትማ። እንደዚህ አሁን ብዙ ሰዎች ከስር የሚያዳምጡ ሰዎች ስላሉ ገባ ብዙ የሚማሩ ሰዎች አሉ የሆነ ሰዎች ስላሉ ያው እኮ አይ ስለ እዚህ ቤት ነው በብዛት እንትን አሁን እዚህ ቤት ነው እንደውም ይሄን ሁሉ ደቂቃ የተሰጠው እንጂ ሌላ ቦታውን እንደዚህ አሁን ኦርቶዶክስ ቤቶች ምናምን እንትን አይሉት። ማሚልማ ገና ጆይን ሲላይታ እንዳታስገቡብኝ ያለኝ እኔ አውቄ ነው በቃ እንትን ይበል ብዬ ሁሌ ስለሚገፋ ስለሚገፋ ዝልክ ስለሚያባሩት በዚህ ባህሪው እንትን አውቄ ነው እንትን ያልኩት።
6 ሊትር ውሃ ይዘሽ ካልሆነ አያዋጣም እየጠጣሽ እሱ እንጂ በጣም ግን እሱ ኢነርጂ ግን አይገርምም ታድሎ ኦሆ እኔ ጨንቀኛል እንዴት እንደሆነ ታውቂያለሽ? የሆነ ዩኒክ ግን ስትነጋገሪ ዛሬ አይደለም ሲንጸጥ ማለቱ አለማውረዱ ዩኒክ አይ ዩኒክ እኮ እንደዛ ያደረገ እንኳን ፈጠፈጠው እያልኩኝ ነበር። ነው። አይ ዩኒክ እንደዛ ያደረገ ጂጂ የድንግል ማርያም ልጅ ምን ነው ጂጂ ተገረምሽ? አይ ኖሃዬ እኔ አሁን ግቢ ነይ። እኔ በውስጥ ብዙ ነገር የምጠይቅሽ ነገር ኧረ ተይ ወይ ኑሐሚንማ አሁን ውሃ ምናምን መጠጣት ሁላ አለባት። ተረጋግታ ቀስ ያው ብላ እንዲሁም በጣም ጎበዝ ነች። እኔ አልችልም። እኔ እንደዚህ ማውራት ምናምን ረብስማ በጣም የሚጨንቀኝ ልምዱም የለኝም። አይ እሷ እንደውም በተረጋጋ እየመለሰችለት ነው። እሱ እንደዛው እሱ ግን የፈለገ በቃ ትዕግስተኛን ሰው ይፈታተናል። ሰውየው በጣም ኃይለኛ ነው። አንዳንድ ኮንቨርሴሽን ደግሞ በሁለት እንደዚህ ሁለት ሰው መሀል አይደለም ገባሽ? ዲቤት አይደለም። ሌሎቹ ሀሳብ መስጠት ይፈልጋሉ ገባሽ? የገቡ ሰዎች ሀሳብ አሁን መስጠት እንደዚህ ሰዎች እያበዙ ሲመጡ ገስት ላይ ሰዓት መያዝ አለብን። እንደዚህ ሰዓት ይዘህ ቢሆን ኖሮ አሁን እኮ ለመስጠት ራሱ ይኸውልሽ እየተጨቃጨቁ ምኑ ጋር ለማስቆም ራሱ አይሰማሽም እኮ አንድ ሚት አደርገዋለሁ እኔ የሆነ ሰዓት ላይ ሰውየው ግን የእድሜ ባለጸጋ ነው። ቶሎ ግንፍል ግንፍል ይላል። ውሃዬ ታውቂዋለሽ? እኔ ብዙ ቦታ ስለማየው እንደዚህ በስማ ዛሬ እንዲሁም በቃ ዛሬ ሎተሪ ወጣለት እዚህ ቤት። እኔ እኮ አልተነካም። እንዲሁም የሚነኩት ሌላ ሰዎች ናቸው፣ ሞዴሬተሮች ናቸው። የሚገርምሽ ማለት እኔ አልነካሁትም እኮ እኔ ሚት ብቻ ነው ያደረኩት የሆነ ሰዓት ላይ እንጂ እኔ አልነካሁትም። ሞዴሬተሮች ናቸው እንትን የሚለው። አዎ ጂጂ ለመሰለሽ አሁን እንደዚህ አይነትን ሰዎች ማለት ነው የበለጠ እንደዚህ እያራቅሻቸው ስትመጪ ሳይፈልጉ እንደዚህ አይነት ነገር ውስጥ ይገባሉ። መሳደብ ምናምን ከትትናቸው ይርቃሉ ምናምን ነገር እና ገና ለገና ያወርዱኛል ብሎ ስለሚያስብ ስድብ ተሳድቦ መውጣት ነው የሚፈልገው። ግን እንደዚህ ተቀብለሽ አሁን ጊዜ ሰተሽ ምናምን እንትን ስትዩ አይ ቲንክ የሚመለስ ይመስለኛል ለራሱ። ምን እንጃ እኔ አሁን አሁን ነው እንደዛ ብዬ ስላሰብኩኝ ነው እዚህ እንትን እንዲል ያደረኩት። ብዙ ቦታ ያዋለሁኝ ወዲያው ነው የሚያወርዱት ምናምን ነገር ከእንትኑ ይልቅ እንትኑ በዛ ገባሽ? እሱ ደግሞ ትክክል አለ። አንተ ደግሞ በቃ ሞዴሬተር ስጠኝ ስልህ ውይ እንዴት እንዳንተ ቢያንስ ሚውት እንኳን በማለት አግዝ ነበርኩ እንጂ አላስወራም። አይ ሚውትማ እኮ አሉ እኮ እንዴ ናሆም አለ እኮ ናሆም ራሱ በቂ እኮ ነው እኮ። ግን ምን መሰለሽ ኮንቨርሴሽን ላይ እየተደማመሽ ካልሆነ ሀሳብሽን ሰብሰብ አድርገሽ እየተደማመሽ ካልሆነ ከባድ ነው። አስገባት ነው እሱ እየተጠየቀ እሱ ማይመልስ ከሆነ ከባድ ነው በጣም። ኖሃ ነይ እስቲ ግን እኔ በቃ ይሄ ፈተናማ ተሰራ ጋይስ። እንግዲህ መቼ ነው ቴስት ያለሽ? መቼ ነው? አክቹዋሊ ኔክስት ዊክ ሰኞ ነው። ግን ያው ቤሊ እያልሽ ትሞይበታል። ፋይናል ኤግዛም ስለሆነ ለዛ ነው። ቤሊ እኮ ምስኪን ሰው ነው በነገራችን ላይ። ምስኪን እኮ ነው ታውቃል። ጌታ ግን ላይክ ምስኪን ነው እኮ ከኔ ጋር እኮ በቪዲዮ ገብቶ ያውቃል። ባይዜ ግን እኔ ቤት በቪዲዮ ገብቶ ያውቃል። ኦኬ ግን ያው ሳየው አንዳንድ ቦታ ቶሎ ነው የሚያስወጡትና እኔ ቤት አሁን በጣም ብዙ ጊዜ ብሎክ ይደረጋል። ብሎክ እየተደረገ ነው እስካሁን። ይሄ ታውቂያለሽ ግን አይደል እየባሰበት ነው እንደዚህ አይነት ሰው የሚሄደው። እንደዚህ ከማድረግ ግን እንደዚህ ቀርቦ አሁን ተሽሎታል። አሁን ተሻሽሏል። በእውነት ፍቅር መስጠት ነው የመሰለ ነገር የለም። በፍቅር ሁሉም ነገር ይመለሳል። ግን በእልህ ከሆነ ጥሩ አይደለም። ቤሊ አሁን ተሻሽሏል። ባይዚ ለእኔ አሁን በቃ እንዴ አሁን በጣም ጸዴ ሰው ሆኗል። አንድ ያቡ
በእውነት እታች የሚያውቁት ሰዎች አሉ። እና መጀመሪያ አካባቢ እኮ የሆነ ኧረ አሁን በጣም ጸዴ ሰው ሆኗል እንዴ። ከአንቺ ጋር ደግሞ ተያይዛችኋል። አይገልጽም። ራሱ ስሚ የሆነ ኑሐሚን፣ አሁን የግል እንትን ተሻሽሎ ነው ያላችሁ እያልሽኝ ነው ኑሐሚን? እ? አሁን በጣም ተሻሽሎ ነው እያልሽኝ ነው? ኧረ ጌታን እንዴ! ኧረ በስመ አብ በጣም ነው እንትን የሚለው ባይዛዌ በጣም እንዴ! አሁን በጣም አልተሻሻለም እንዴ ቤሊ ጋይስ? ደግሞ ኧረ ማለት ነው ብዙ አካውንት አለው አይደል? እየቀያየረ ነው የሚገባው። እንዲያው በጣም 4 ነው በአንዱ ሲያስወጡት በአንዱ ይመጣባቸው። በዛኛው ብሎ ካርገሽ ነው ምናምን ይለኛል ይገባል። አስቢ 4 እስኪከፍት ድረስ ከባድ ነው። አይ ኧረ አሁን ደህና ነው። አሁን በጣም እግዚአብሔር ይመስገን በእውነት። አዎ አይ ፍቅር ስጡት፣ በእውነት ፍቅር ስጡት። የሚመለስ አይነት ሰው ነው። በቃ አውቆም ይመስለኛል፣ እኔ እንጃ እልህ ውስጥ ስለገባም ይመስለኛል እንደዚህ እንጂ እውነታውን እኮ ያውቀዋል እኮ ይመስለኛል። ግልጽ እኮ ነው ያወራችሁት። ግን በቃ አውቆ ጥምም ለማለት ወይ ደግሞ እልህ ስለተጋባ ይሆናል ከእናንተ ጋር 40% ለውጥ አሳይቷል እያለ አይ ኑሐሚን እንዲያው ትዕግስተኛ ናት። በትዕግስት እየመለሰችለን ነበር። እንዲያውም እንትና ትንሽ እኔ እየተናገረ አክቹዋሊ ረዥም ሰዓት ማውራት አልችልም በነገራችን ላይ ከሱ ጋር ይዋድ ነው እያገኘሁ የሆነ ሰዓት ብስጭት እያደረገው ነበር። እኔ ይዋድ ማንን እንደጠራው ታውቂያለሽ? እሱ በቃ እንትን ሲልሽ ባሮክ ጋር ሼር አደረኩለት እና ግዛት ብዬ ጨነቀኝ። ሁኔታችሁ አላማረኝም። አይ እንትን በቃ ትምህርት አያወራም እኮ ነው። አሁን ትምህርት ቢሆን ደቂቃ የተሰጠሽ ትምህርት ምናምን ቢሆን አንቺም ትማሪ። አንደኛ እዚህ ጋር ስትመጪ እኮ ፐርፌክት ነኝ ብዬ አይደለም የመጣሁት። ማንም በቃ እሳሳታለሁ። ከሱ እኮ ማገኘው ነገር ይኖራል ብዬ ነው እሱን ማወራ እንጂ የሆነ እኔን ዲፌንድ ለማድረግ አይ እኔ ከእናንተ ደግሞ ከታች ደግሞ ቤሊ እና ጭቅጭቅ ከሆነ ግን ማንም አይማርም። እኔ ወጣት ታውሪልሻል ማንተ አኬ እናንተና በሌሉበት አይደል ያወራው። ዝም በል ቤሊ እንዲያስገባው ደግሞ ተመችተዋል አይደለም። እኔ እንደተከልሽ ራሴን መከላከል አለብኝ ወገኖች። እኔ ቤሊ እኔ አንተን ማለት ነው በደንብ አውርቼ ኦርቶዶክስ ማድረግ አለብኝ። በቃ ደስ ይለኛል። እኔ እኮ ከእንትን ጋር ችግር የለብኝም። እኔ ክርስቶስ ብቻ የሚሰበክበት በደንብ የሚታይበት ቦታ ከሆነ የትም ይሁን ብቻ ክርስቶስን የሚከልልብኝ ነገር እንዳይኖር ነው እኔ ጭንቀቴ እንጂ የሃይማኖት ህብረት አሁን ፍቅር ቢሰጡ በእርግጠኝነት እንደዚህም አትሆንም አይደለ? በቃ ስለዚህ ኑሐሚን ስሪበት። እሺ የሰው ፍቅር ይኸውልሽ፣ ፍቅር ከሰጡኝ እኔ ለምሳሌ ሙስሊም አልሆንም። የፈለገ ፍቅር ቢሰጡኝ የሆነ ነገር አልሆንም። ግን ቤቢን አስገባው። ቅድም ቤሊ ላውራ እያለ ነበር። መደማመጥ የሚባል ነገር ማንን ቤቢን አስገባው። ቤቤቶ እኔና ኑሐሚን እኮ በጣም ነው የምንዋደደው። ዛሬ ተጣልተን አሁን ነገ ብታገኝን በጣም ሰላም ነን። ሲጀመር እኮ ፐርሰናል አይደለም ጸባችን። እኔ ቤት በቪዲዮ ገብተህ እንደነበር እየነገርኳቸው ነው። ገብተህ ታውቃለህ? እኔ ጋር በቪዲዮ መጀመሪያ አካባቢ ነው እንዴ? አይ አይመስለኝም። አረ ገብተህ ነበር። ዩቲዩብ ላይ ላለቀው ይልክልሃለሁ። አይ እኔ ገብቼ አላውቅም። አረ ተው ሲሪየስ። በዛኛው ይዋድ ገብተን አናውቅም። ኦኬ ለነገሩ እሺ። እኔ ደግሞ እኔ ጥያቄ አለኝ ኑሐሚን፣ ማለት እዚህ ጋር ክርስቲያኖች ማለት ነው ያለው ሁላችሁም፣ እሺ ቲጂ፣ ዲጄ፣ ቤሊ ሁላችሁም ስድብን ማለት ትደግፊያለሽ ኑሐሚን? ኖ እኔ ስድብ አልደግፍም። ተሳደብኩ እንዴ ሳላስበው? ግን ከስር በጣም ነው የሚሳደቡት። ከመሳደብ ሰዎችን ቀረብ ብሎ በፍቅር መመለስ ይቻላል እኮ። ለምንድን ነው ስድብ ግን? ውይ በኢየሱስ እኔ በጣም ነው ያየሁት ብዙ ቦታ። ቲጂ እኔ አንድ ምክር ልምከርሽ። ይኸውልሽ እንትን አለ የሚሸጠው ጨጓራ 3 እኔ አሁን 3 ነው ያለኝ ጨጓራ 3 አለኝ። አሁን አንድ ላይፍ ላይ ይኸውልሽ አንዱን አረግና ሲግልብኝ የሆነ በረዶ ላይ አረግና ሌላውን ገጥማለሁ። እንደዚህ ያልኩ ስድቡ ከታች አልሰማቸውም ጭራሽ ሲሰድቡኝ ነው የሚውሉት። ግን ለምን መሰለኝ ቤሊ ግን አንድ ጥያቄ ልጠይቅ። መከራከር ስለምትወድ ነው ወይስ ላይክ ቻሌንጅ ማድረግ ስለምትፈልግ ነው? ሩሙ የሆነ
አላ ሩሙን ለማስቀጠል ነው ወይስ አውቀክ ነው ሳትረዳቸው ቀርተ ነው? አይ አውቆ ሲሪየስ ጌታ ይመስለኛል። ቻሌንጅ ነው ይኸው ይሄ። ጌታ አውቀ በሚያውቀው ስለሚመስለኝ ነው። ያ እኔም ይኸውልህ እንደዛ ጌታ ነው። በሚያውቀው አንድ ነገር ልንገርህ። እኔ ጌታ እሺ በሚያውቀው ማረገው ነገር ሁሉ ምን መሰለህ? አንዳንድ ጊዜ የሚተገበር ነገር አለ፣ የማይተገበር ነገር አለ። የማይተገበር ነገር ማለት ከብሉይ ኪዳን ጀምሮ ሰዎች ተሞክረው በስራቸው ጻድቅ ሊሆኑ ስላልቻሉ እነዚህ ሰዎች ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል ተብሎ ክርስቶስ መጣ። ከዛ በኋላ ያንን ነገር አንስተን ከእንደገና ቆይ በስራዬ ልሞክር ሲባል ወደ ተግባር አምጡት ነው የኔ ጭቅጭቅ። ማንም ሰው የማይመልስልህ ያ ጥያቄ ግን እንደሆነ እኮ ታውቃለህ። እ እሺ አንድ ነገር ልንገርህ፣ እኛ የሰው ልጆች ፍጹም አይደለንም አይደለ? አንተ አሁን ትኖሪያለሽ ወይ ያንን ላይፍ ትኖሪያለሽ ወይ ልትል ትችላለህ። እንሞክራለን እኮ ለመኖር እንሞክራለን፣ ግን ስቲል በኃጢአት እንወድቃለን። ፈጣሪ ደግሞ ለዛ ብሎ ንስሐ የሚባል ሰጥቶናል። ፍጹምም ስላልሆንን ነው ንስሐ የሚባል ኦፕሽን የመጣ። እንወድቃለን፣ እንደገና ንስሐ እንገባለን፣ ተመልሰን እንወድቃለን። በጊዜ ሁኔታ እየጠራህ አይደለ? ኢቨን እሱ አይደለም እኮ በዓታቸውን ዘግተው እኮ 30 ዓመት ምናምን የሚጸልዩ አባቶች ራሱ እኮ በኃጢአትም በዝሙትም በብዙ መንፈስ ይፈተናሉ። እኛ እኮ ተራ ነን፣ ጀስት ዓለም ላይ ተቀላቅለን የምንኖር ሰዎች ነን፣ ግን ለመኖር እንሞክረዋለን ያንን ላይፍ። በቃ ወንድሜ ተባረክ። ገብቶሃል በቃ የምልህ? እኔም ማለት የፈለግኩት ይኸውልህ ይህንን ነው። ልክ ነው። ስራ እንስራ። መጽሐፍ ቅዱስ ራሱ ምን አለ መሰለህ? እግዚአብሔርን መምሰል ራስህን አስለምድ አለ። አስለምድ ማለት ምንድን ነው? አስለምድ ማለት ከዛሬ ነገ እያልክ ከዛ በኋላ እግዚአብሔርን መምሰል ያውም አንደርስበትም፣ መጨረሻም ድረስ አንደርስበትም። ግን በቻልነው መጠን እግዚአብሔርን ለመምሰል ራሳችንን እያስለመድን፣ ለምሳሌ እግዚአብሔር ቃል ስንሰማ፣ ስንጸልይ፣ ስንጾም፣ በተለያዩ መንገዶች እግዚአብሔርን መምሰል እያስለመድን እንሄዳለን እንጂ መዳናችንን ግን እዛ ላይ አንመሰርትም ነው። አየህ፣ የክርስቶስ የመጣበትን ጉዳይ ካለበለዛ እኔ እንዲህ ርር ብዬ የማወራው ክርስቶስ የመጣበትን ጉዳይ እንስተዋለን፣ ቶታሊ እንስተዋለን። ለምን? ክርስቶስ እናንተ ደካሞች ኃጢአተኞች ሸክማችሁ የከበደ ወደ እኔ ኑ ካለ በኋላ እሱ አድኖኛል ካልኩ በኋላ ኦኬ፣ በኋላ ደግሞ ቆይ የራሴን ስራ ሞላና ምድናለው ካልክ ኦኬ፣ ካዋጣ ሂድ እልሃለሁ። ግን አያዋጣህም፣ አታድርገውም፣ አትሰራውም። በየቀኑ በምሕረቱ ስር እየሆንክ በክርስቶስ ስር ስትሆን የበለጠ እንዲሁም ስራ ትሰራለህ። ካለ እኔ ምንም ልታደርጉ አትችሉም። ቅርንጫፉ በወይን ግንድ ሲሆን ነው የሚያፈራው አለ ጌታ። ስለዚህ በክርስቶስ ኢየሱስ ሆኜ እያፈራው እግዚአብሔርን እየመሰልኩ እሄዳለሁ ከሆነ ያስማማኛል። ክርስቲያን እንዲያውም ከሌላው በሕግ ከሚኖረው የበለጠ ህይወቱን ምክንያቱም አሁን አንተ ሌላ ማየውን ቃል ስትናገር አሁን አንተ ከመጽሐፍ ቅዱስ ቃል የሚጣረስ ቃል እየተናገርክ ስለሆነ መሀል ላይ ብቻ ሰው የምትለዋ ቃል ገብቷል። እኮ ከዛ ነች ይቀጥላል። ማታስማማን ቤሊ። ያ ሌላው እኮ ልክ እኮ ነው ኦኬ፣ እሱ። አንተ የተናገርከውን ነገር እኮ እነ ኑሐሚን ዮሐድ ምን ሳይቀበሉት የሚጣረስ ቀርቶ ተናገርኩ? እኮ አይደለም። የሚጣረስ እኮ ከተናገርኩ ንገሩኝ እስኪ። በቃ አንተ አይደለም በእርግጥ የሆነ ሰው ግን ምን ኦኬ የሚጣረስ ተናገርኩ? ታምኛለሽ፣ እረሱ በኢየሱስ ራሱ ታምኛለሽ፣ በመሞቱ የስ ታምኛለሽ፣ አዎ ሲባል በቃ አንቺ ገነት ነሽ፣ ገነት ተዘጋጅቶልሻል። አይደለም፣ እንደዚህ ዩኒክ አይደለም። የተናገረውን ነው። ያ ዩኒክ ኦኬ፣ በእርሱ የሚያምን የዘላለም ህይወት አለው የሚለው ልክ አይደለም ማለት ነው። ልክ ነው እንጂ ልክ አይደለውም እኮ እያልን አይደለም። ግን ሂደት አለው። ማመን ታዲያ አንድ ብቻ ሰው ሳይሆን በክርስቶስ ኢየሱስ መኖር ሲያምን አለብክ። ክርስትና ላይ መኖር አለብክ፣ መፈጸም ምን አለብህ። ያህል ነው የምትኖረው? ድሃዎችንም ምን ማብላት ያህል ስንት ወር ስንት ዓመት? ቆይ ስንት ወር ወር? እስከ ዕለተ ይኸውልህ ወዳጄ ፍጻሜ እስከ ዕለተ ስንት ፍጻሜ ዓመት ድረስ። ቆይተ ነው ከዛ በቃ አሁን ሚኒሊካዊት በክርስቶስ ይሄ ኢየሱስ እኮ ቤሌ ምን እንደሆነ እኔ ልጣ ታውቃለህ? አዎ በጎ ስራ እኔ መስራት ልጣ ማለት እኮ ነው። አሁን ነዋ ቅድም ስታስረዳ እ የነበረችው ይሄ አንዱ መንገድ ነው ስትል የነበረችው። ብዙ መንገዶች እኮ አሉ። ይሄ አንደኛው መንገድ ነው የምትሄድበት። አንተ አሁን ተነስተህ ስለዚህ ከሳሪስ ቦሌ ልትሄድ ትችላለህ። ኦኬ ልክ ነው። እስከ በሳሪስ መጨረሻው በኩል ግን ትሄዳለህ፣ በወሎ ክርስቶስ ሰፈር ትሄዳለህ፣ ኦኬ በቄራ ክርስቶስ በኩል ትሄዳለህ። አድኖኛል ማለት አዳምጠኝ ቤሊ፣ አንችልም አንዴ ነው። አዳምጠኝ፣ አስጨርሰኝ። አንተ ግን እሺ መሄድ የምትፈልገው ከሳሪስ ተነስተህ ቦሌ በብዙ መንገዶች ልትሄድ ትችላለህ። እነዛ መንገዶቹ ናቸው የምትሄድበት፣ ወደ አንተ ወደምትሄድበት ዴስቲኔሽን ነው። ገብቶሃል የምልህ? አሁን እዚህ ጋር እኮ ስካንዲኔቪያ ሄደ ምንም የኔ ቢጤ የሌለበት ሀገር ድሃ ላበላም ብለህ ልትጠይቅ አይደለም። ግን አሁን የታመመ ጓደኛ ተሻለ ወይ እንዴት ነህ እጸልይልሃለሁ፣ ብዙ የምታደርጋቸው ድርጊቶች አሉ። እነዚህ መንገዶቹ ናቸው እንጂ ግዴታ እነዚህን ፈጽም ምናምን የሚባል ነገር እኮ አይደለም። ግን መንገዶች አሉት ለመዳን። መተግበር አለብህ፣ መኖር አለብህ ክርስትናውን። ያ ነገር ነው። ይሄ ደግሞ የሚያከራክር ነገር አይደለም። አሁን 2 ሰዓት ሙሉ ልክ ነህ። በዚህ በቃ ቶፒክ ላይ ማውራት አይ እኔ በዛ መንገድ ይኸው ተስማምቻለሁ። ማልስማማው ግን ለምሳሌ እኔ ቆይ ይኸውልህ በክርስቶስ ኢየሱስ አመንኩኝ።
ከዛ በኋላ ኢየሱስ ክርስቶስ አዳኝ እንደሆነ አመንኩኝ። ከዛ በክርስቶስ ኢየሱስ አድኖኛል፣ ክርስቶስ እኮ ስለ እኔ ሞቶ አድኖኛል እምለው የሆነ ጊዜ የሆነ ወር ሰርቼ የሆነ ዓመት ሰርቼ የሆነ ነገር ላይ ስደርስ ኦኬ ክርስቶስ አድኖኛል ልል ማለት ነው። ግን አሁን ባለሁበት ሁኔታ ክርስቶስን አምኜ በክርስቶስ የመስቀል ስራ ድኛለሁ ማለት አልችልም ነው። እኔ በጣም ግራ የሚገባኝ ነገር እሱ ነው። ለምንድን ነው በክርስቶስ ግን ደግሞ መመካት? በቃ እሱ ነው እያልኩ ያለሁት። ክርስቶስ ያንን ላይፍ ካልኖርክ ደግሞ ያድነት አት ኤኒ ታይም ሊወሰድብህ ይችላል። ማመንህ ብቻ አይደለም፣ እሱ ላይ ማለት ነው። እሱ ላይ እናውራ። እሱ ላይ ምን መሰለህ? በቃ እሱ ላይ በክርስቶስ ኢየሱስ አምነናል፣ ኦኬ ድነናል። ከዳንን በኋላ እንዴት እንኑር? ለምን መጽሐፍ ቅዱስ ሮሜ 5:1 ላይ ምን ይላል? እንግዲህ በእምነት ከጸደቅን አለ። እንግዲህ በእምነት ድህነት እኮ ሲጀመር እኮ ሂደት በክርስቶስ ኢየሱስ ቆይ ኦኬ። ስለዚህ እኔም እኮ ሂደታዊ የሚለው ነገር ስላልገባ ሂደታዊ ካልከኝ መቼ ነው ታዲያ ክርስቶስ አድኖኛል የምለው? ይኸውልህ መዳኑን እኮ ባመንክ ጊዜ በተቀበልክ ጊዜ ያንን ድነት ታገኛለህ አይደለ? ያን ደግሞ ሂደቱ ማስቀጠል አለብህ፣ መኖር አለብህ። ክርስትናውን ላይ መኖር አለብህ። አስዋድደዝ ግን ያን ግን ድነናል የምንለው ነገር እኮ ይሄ እኮ ነው። ላይፉን ስትኖረው እዛ ክርስትና ውስጥ ስትኖር ነው ድነት የምታስፈጽመው እንጂ አምኜ እኔ ክሩን አንገቴ ላይ ስላደረግኩኝ በክርስቶስ አምኛለሁ ብዬ እስቲል ሌላ በኃጢአት ውስጥ የምወድቅ ከሆነ ይህ ድነት አይደለም። ኦኬ እኔ ያው ስለ ኃጢአት እንውደቅ እያልኩ እያወራሁ አይደለም። እኔ እያልኩ ያለሁት ለምሳሌ ክርስቶስን አምነህ ዳንክ አልከኝ። አምኜ ከዳንኩኝ ምን እላለሁ? በክርስቶስ ኢየሱስ በመስቀሉ ስራ ድኛለሁ ማለት እችላለሁ? አልችልም? መልስልኝ እስኪ። አሁን እኔ ልክ ክርስቶስን አምኜ በክርስቶስ ኢየሱስ በመስቀሉ ስራ አምኜ ድኛለሁ ማለት እችላለሁ? አልችልም? ትችላለህ፣ ግን ድነትን ደግሞ መፈጸም አለብህ። ተግባሩንም መኖር አለብህ። ስላመንክ ብቻ እኔ እያወራሁ ያለሁት ስለ ዛሬ ነው። ለምሳሌ አንተ ዛሬ በክርስቶስ ኢየሱስ በመስቀል ስራ አምኜ ድኛለሁ ማለት ትችላለህ? ስለ ዛሬ ነው የምናወራው። እየኖርኩት ከሆነ በእምነት ነው እኮ በክርስቶስ ኢየሱስ የመስቀል ስራ አምናለሁ እኮ ስለዚህ እሱ አድኗል። ግን የእኔ ድህነት በማመን ብቻ አይደለም፣ ተግባር መፈጸም አለበት። ስለዚህ በክርስቶስ የመስቀል ስራ አልዳንክም ማለት ነው። አንዴ መሀል ላይ ልግባ፣ ይቅርታ። ፖለቲካ እሺ፣ ጎሄድ ነው። እንትን ያው የእሱ ቤልዬ አሁን ከቅድም ጀምሮ ማለት ነው እየተነገረ ነበር። ሰው በጸጋው መጀመሪያ ምን ይላል? ይድናል። ያመነ የተጠመቀ ምን ይላል? ይድናል። ይህንን ስላመነ ሰው ነው እኮ እያወራን ያለ ነው። አሁን ቤቤም ቅድም ምንድን ነው ድነትን መፈጸም አለበት ልክ በጸጋው ሲድን ይኸውልሽ ነዋምዬ ድኛለሁ ቢል ምንድን ነው ኃጢአቱ ታዲያ? በጸጋው ድኛለሁ ኃጢአት ነው ብለናል? ድኛለሁ አይባልም ብለናል ወይ? በቃ ስለዚህ አሁን ሰው ልጅ በክርስቶስ አምኖ እኔ በክርስቶስ ድኛለሁ ማለት ይችላል አይደል? ድነናለን። ስማ ቤል፣ ድነናል፣ እየዳንን ነው፣ እንድናለን ብላ የምታስተምር ቤተክርስቲያን ድኛለሁ ብል ምንድን ነው? ምን ላይ ነው የምታስተምረው? ነዋምዬ ይሄንን ይህን ትምህርት ቤተክርስቲያን ጽፋ ድነናል እየዳንን ነው እንድናለን ብላለች የኢትዮጵያ ኦርቶዶክስ ቤተክርስቲያን። ቢል አንተም የቸርች ነህ፣ መካኒስ ውስጥ ትቀበላለች። ይሄንን በነገራችን ላይ ይሄን አስተምሩ። ስለ ኦርቶዶክስ ነው እያወራን ያለ ነው። ኦርቶዶክስም ትቀበላለች ይሄን አስተምሮ። አትቀበልም? ምን ላይ ነው የተጻፈው? አሳየኝ እስኪ። እሱ አንደርስታንድ ያደረገውን ይሰድ። ሁለተኛ ዙር ክርክር ውስጥ እንዳንገባ። እኔም ያው ስራ አይደለም። ምን ላይ ነው ለመሰለ ቤተክርስቲያን ቲክቶክ ላይ ቤተክርስቲያን ማትለው ነገር እየተባለ ስለሆነ ነው። ቤተክርስቲያን ይህን ትምህርት አስተምራ የተጻፈም ነገር የላትም። አይደለም አንቺ እኮ ነች ትላለች ያልሽኝ። ትላለች ያልሽኝ የት አለ? የምን ጋር ነው ያለችው? ድነና እንዴ በጸጋው ድነናል ብላ ታስተምራለች። ድነታችሁን ፈጽሙ። ምኑ ጋር ነው እስኪ ያሳየኛ። ይኸውልሽ ድነናል እየዳንን ነው እንድናለን ብላ ቤተክርስቲያን ይሄ ነው የመዳኛ መንገድ ብላ ያስቀመጠችበት ካለ አሳየኝ። እሺ ላውራ። አትልም ካልክ መጀመሪያ ማለት ነው አሳየኝ። አትልም ምናምን የምትል ከሆነ አትልም ካልክ ያው ይሄም ማስረጃ ይሄው አለ። አትልም ብለህ ነው በማስረጃ ማውራት ያለብህ። ብለሻል አትልም ምናምን ተራ ጭቅጭቅ ከሚሆን አትልም ብለህ አይደለም። አንቺ ጠቀስሽልኝ ቤተክርስቲያን እንደዚህ ትላለች አልሽኝ። የት ጋር ነው ያለችው እኮ ነው እያልኩ ያለሁት እኮ። ተረጋጋ። አትልም ብለሃል አይደል? አንተ ደግሞ አትልም ብለሃል። አሳይኝ ካለች ነው እኮ ያልኩሽ። እሺ አሳየች። እኔ አሁን ቤተክርስቲያኗ መጽሐፍት ላይ አላገኘውም። ካገኘሽ እዚህ ጋር ነው ያለችው ብለሽ ንገሪኝ።
ቤሊ አንተ እኮ በቤተክርስቲያኗ መጽሐፍ አታነብም ሲጀመር። ምክንያቱም ልንገርህ አንተ እኮ ትክክለኛ ሃይማኖታዊ አስተምሮ የላችሁም ብለህ በምትናገር ሰው እኮ ነው። እሺ አስተምሪኝ። እኔን የት ጋር ነው ያለችው? ኑሐሚዬ እኔን አስተምሪኝ። ቤተክርስቲያኗ እንዲያውም እኔ እንኳን ስራ ስሩ ልትል በአንድ ቅዱስ ስም እንደዚሁ እንደሚዳን ነው የምታስተምረው መሬት ያለችው ቤተክርስቲያን። እሺ መጽሐፍ ቅዱስ ላይ ተቀምጦልናል። ያንን ቤተክርስቲያን ትቀበለዋለች። ይሄንንም ደግሞ ቤተክርስቲያን የምትቀበለው ምንድን ነው ምናምን ካልክ የሃይማኖት መሰረት ወይም የሃይማኖት ጸሎት የሚባል አለ። የሃይማኖት መሰረት የምታምነው ማለት ነው። እሱ ላይ ተቀምጦልሃል ብራዘር፣ ሂድና አንብብ። የሃይማኖት እስቲ መጽሐፉ ምን ይላል? ጸሎት ሃይማኖት ላይ ድነናል እየዳንን ነው ድናለን የሚላለ ሂደህ አንብብ። ምን ይላል ሳይሆን ሂደህ አንብብ። ናኦሚዬ እንደዛ የሚል የለም። ጸሎት ሃይማኖት አለ። ለምሳሌ አሁን ድነናል እየዳንን ነው። እሺ ስራ እየገባሁ ስለሆነ ነው። እሺ ነው መልካም ቀን ሁላችሁም። ዲጂ ኦኬ እንግዲህ ይዘውና አንቺ ስላልሽኝ ጸሎት ሃይማኖት ላይ አየዋለሁ። ለምሳሌ አልዳንክም ካልሽ ስሟ እዚህ ቲክቶክ ላይ እስኪ ስማኝ የማትለውን ነገር እዚህ ቲክቶክ ላይ ስሟ እየጠፋ ስለሆነ ነው። ጸሎት ሃይማኖት እንትን ነው አይደለ? ሁሉን የፈጠረ የሚለው ነው። ቆይ ድነናል ብላ ምን ላይ ትናገራለች መሰለህ? ስማኝ፣ ድነናል ብላ ምን ላይ ትናገራለች መሰለህ? ከመንፈስ ቅዱስ ጋር እንሰግድ ከመንፈስ ቅዱስ ጋር ቆርጠሻል ነው። አሜን። ስልክ ተደውሎላት ነው። ቆይ አንዴ ጠብቃት። እያወጣችሁ ነው ይመስለኛል። ተረጋጋ ቤሊ። ግን ኢነርጂ ዋው! ምን እየበላ አንዳንዴ ማዳምጣት በትንሹም ቢሆን ማለት ነው። ኧረ በናትሽ እኔ ይኸውልሽ በቃ የክርስቶስ ስራ አንሷል ወይም ዝቅ ተደርጓል ብዬ ካሰብኩ ጭራሽ አልችልም። ለምን መሰለሽ? የመስቀሉ ስራ እሱ እኮ ዝም ብሎ ለፎቶ አይደለም ወጣ። ለፎቶ አይደለም መስቀል ላይ የወጣው። እኛ ካልዳንን የሱ መሰቀል ምን ዋጋ አለው? እና በመደማመጥ እኮ ማስረዳት ትችላለህ። እኛ ደግሞ ተማሪዎች ነን። የሁለታችንን ከዛ የሚጠቅመንን እንወስዳለን። አዎ እኔ አንዳንድ ጊዜ ቤተክርስቲያን መሬት ያለችው ቤተክርስቲያን ቲክቶክ ላይ የማታስተምራቸውን ነገሮች እያመጡ እዚህ ቲክቶክ ላይ እንዲህ ነው የምትለው ይላል። ቤተክርስቲያን ግን አላለችም። ቤተክርስቲያን እንዲሁም በጣም ብዙ የመዳኛው በጣም ብዙ ነው ይላሉ ሊቃውንቱ። ስልቱ በዛ፣ መዳኛው መንገድ ብዙ ነው፣ በእነዚህም ይዳናል በዚህም ይዳናል ትላለች። ቲክቶክ ላይ መጥተው ደግሞ ይሄ ብቻ ነው መዳኛው ቤተክርስቲያን ትላለች ይላሉ። ያኛው ቤተክርስቲያኗ ማትለውን አትበሉ ነው የኔ ጭቅጭቅ። ቤተክርስቲያኗ ማትብለውን አትበሉ፣ የቤተክርስቲያኗን ስም አታጥፉ። ቤተክርስቲያኗ እንደዛ አላለችም። ያ ነው እኔ ንግግሬ። ኑሐሚን ከመጣች እናወራለን፣ ካልሆነ ግን ብዙ እንትናለን። ተባረኩ። ሌላ ጊዜ በቃ እመጣለሁ፣ እናወራለን፣ ረጋ ብለን እናወራለን። ተባረኩ። እሺ ቤል እንዴት ናችሁ? ታዬ እንዴት ነሽ? እንዴት ነሽ ማሪ? በጣም እኮ ገብተሽ ጸጥታሽ እንዴ? ኖ አይ በቃ ወደ ነበርንበት እንመለስ አይደለ? በቃ ሂዱ 99 ሰዎች፣ እኛ 10 ነበርን፣ 10 ምናምን ነበርና በቃ ወደ የቤታችሁ ሂዱ። እናመሰግናለን አብራችሁን ስለቆያችሁ። ተባረኩ። አሪፍ ጊዜ ነበር። በጣም ባይዘው ይዝዬ በጣም አሪፍ ጥሩ መማሪያ ጊዜ ነበር። ጊዜ ሲነግጣት ስሙን ይቀይራል። እሱም ፍሪ ሰሚ እኔና አንቺ በውስጥ እናወራለን። መከሬን ያህል የወሰድከው ነገር አለ መቼም አይደል? ከዛ ውስጥ አንሄድም። የምትወስዳቸው ነገሮች ይኖራሉ። ጥሩ ነው እኮ ምን እንደው ታውቂያለሽ፣ እንትኑን እኮ ወድጀዋለሁ፣ ግን የሆነ እንትን ኮንቨርሴሽኑ እንትን ሲባል ደስ አይልም። መደማመጥ ሲሆን አቡ ሞዴሬተር ስሜቴ በጣም ከሆንሽ ማለት ነው
እንትን አይመጣውም። ገባሽ በጣም ማለት እዚህ እንዴ? የምሬን እኮ ነው። እንዴ ጭቅጭቅ ከሆነ አይመጣውም በትክክል በቃ ያለውም ሰው ኮንቨርሴሽን ይሄዳል። አትደማመጥም። አንደኛውን ሳትማር አንደኛው ያልፋል ምናምን። ግን አሪፍ ጀመር እኮ እንደዚህ አይነት ትምህርቶች እኮ ረጋ ብለህ ስታዳምጣትና ስታስረዳ ነው ይገባል። የሚገቡት እንጂ በጭቅጭቅ እኮ መሰልቸት ነው የሚያመጣው። ያስጠላሃል ራሱ የምታውቀው ላይ የሚጠፋበት። የሚገርም ሰው ነው። ሳራ ደንቀው አላልፍም። ቤላ ነው ኢነርጂው በጣም በቃ ኢነርጂው ጎበዝ ነው በጣም። ምን እየዋጠ እንደሚገባ አላውቅም። በስመ አብ ባትሪ ፉል ነው ሁሌ ጌታ። ኮሜንት ቅድም አላነበብሽ? ስሚ ቲጂ ቅድም ኮሜንት ከስር እኔ በጣም ብዙ ጨጓራ ነው ያለኝ። ኖሚዬ አይጂሽን አስቀምጭልኝ እሺ በውስጥ። አዎ አለ እኮ በስመ አብ። ምንድን ነው ያለው? አሀ አሁን ጨጓራ ግረን የመጣው አለው። ገበር እየቀያየረ ነው። 3 ጨጓራ ይዘህ መምጣት አለብህ አለ። አሀ አሁን ጨጓራን ቀይረን የመጣው አለው ከስር ኮሜንት። መቼው እስማ ዛሬማ አለፈለት እኮ በቃ እዚህ ቤት በነፃነት ነው እንትን ያለው። ሰሚ አሁን ራሱ ላወራ ብዬ እንዴት ላወራ ሙዲክ እስከሚመጣ ድረስ ዩኒክ ከመጣማ እንትን ይለዋል። ወርክ ዚዬ ዩኒክ ተራውስቲ ዩኒክ ደግሞ ሰሚ ተንጨረጨረና ማለት ነው እኮ ጎበዝ ነው ግን። አረ በጣም እኔ የሆነ ተስላየሁት። ዩኒክም ሚኒሊክም ጎበዝ ናቸው። ሚኒሊክም አዎ በጣም ጎበዝ ነው እሱ። ፖለቲካ ላይም ጎበዝ ነው። እንደዚህ አይነት ነገር ላይም ጎበዝ ነው። እውነቱን ነው። ቅድም አላኛ ማውራት ስንጀምር በቃ የአቡ ኮሜንት ደግሞ እያስታቀኝ በጣም እያዝናና ነበር። እኔም ከቅድም ጀምሮ ወራዳ የሆነ ልጅ ነው ዩኒክ የሚባል። ዚህ ስራ እኮ ሆኜ ነው እኮ አይ ውሽ ቤቴ ቁጭ ብዬ ቢሆን ኖሮ በጣም ብዙ ነበረ። ተወች እኔ እና ቲጂ ግን እናወራለን። እሺ አንድ ቀን ቁጭ ብለን እንጫወታለን። ከም አዎ ግድ ነው። እሺ ስማ አሌኮ ስማ ዩኒክ ሀሳቡ ምናምን ደስ ነበር አመጣጡ ማለት ነው። ግን ማለት ነው የሆነ ሰዓት እጥፍ አለ። ኖ ከልጁ ሀሳብ ግን አውቄ እኮ ነው አስገባው ያልኩት። ታውቃለህ አውቄ ነው ያስገባው ያልኩት ልጁ። እኔ እኮ ስማ የልጁን ሀሳብ እኮ አውቀዋለሁ። ምን ማለት ፈልጎ እንደሆነ እኮ ይገባኛል። እኔ እኮ ከዚህ አቤል አቤል ነው ስሙ ወረቨር ብቻ ቤል ምናምን ከሱ ሀሳብ እኮ ከኔ ጋር እኮ አንድ አይነት ነው ሀሳቡ። ግን የሚመጣበት መንገድ ትክክል አይደለም። በቃ ምን እንደሆነ ታውቃለህ? የእሱ እንትን የሆነ ሰዎችን ወይም ደግሞ እዛ ጋር ያለውን ቤተ እምነት አስጠልቶ የራሱን ለማድረግ ነው እንትን የሚለው አንድ ግን በእውቀት አይደለም። እነዛ ደግሞ ጀግኖች ናቸው። እነዛኞች ደግሞ ምን እያሉ ደስ ይላል። ዝም ብሎ ጥላቻ ይሄ እንትን ነው ላይክ እንደዛ አይደለም። ወንጌል ደግሞ እንደዛ አይደለም። ሰውን በፍቅር እንጂ የምትመልሸው በእነዚያ ምናምን እሱን በፍቅር ቢያዝ እኮ ማለት ነው እንደዚህ አይነት ርቀት አይሄድም በእርግጠኝነት። ግን እዛ ጋር ሲገባ ምናምን ያስወጡታል ምናምን። አንድ ደቂቃ እንኳን እንዲያወራ አይፈቅዱላትም። ቢኮዝ አወራሩ ትክክል አይደለም። አትጂ እኔ እኮ ሀሳቡን ሳልረዳው ቀርቼ ማለት ነው። ግልጽ ከሆንክ እሱን መመለስ ይቻላል። አሁን እኮ ድጋሚ ሲገባ እኮ ተረጋግቶ ነው ያወራው አይታችሁት ከሆነ ማለት ነው። ግን ብልጥ መሆን አለብህ። አስተማሪ ደግሞ ስትሆን ብዙ አይነት መንገዶች መጠቀም አለብህ። ገባህ? እዛ ጋ አሁን ላሉት አስተማሪዎች ማለት ነው እሱን በፍቅር ነው ይቻላል እና ከተያዘ በእርግጠኝነት ይመለሳል። ሄሊ ፍቅር አይገባውም ይሉሻል። አይ መስሏችሁ ነው። ጌታን ሁሉ ጊዜ ስለሚያስወጡት ነው እንደዚህ እንትን የሚለው ስለሚነቅፋቸው ነቀፋም ደግሞ አሁን ዩኒክ ሞዴሬተር አለው ምናምን ከፈለገ ሚታግን አንድ አስተማሪ ማለት ነው ከተነቀፈ ነቀፋን መጥላት የለበትም እንጂ መውደድ ነው ያለበት። ነቀፋ እኮ ያጠነክራል እንጂ እንትን አያስብልም። ግን እሱ እኮ ስለሚነቅፋቸው እኮ ነው። ስለሚነቅፋቸው ይፈሩታል፣ እንትን ይሉታል። በቃ ገና ለገና የሆነ ነገር ተናገረን ብለው ያስወጡታል ምናምን ነገር። እንደዛ መሆን ይኸውልሽ ምን እንደሆነ ታውቂያለሽ? ላይክ እንዴት መሰለሽ ትጂ
አሁን እነሱ የሚመጡበት መንገድ አሁን ለምሳሌ እሱ ማን ያነሰዋል ብዬ አንድ ሰዓት ሙሉ ስጓጓ የነበረው ነገር ታርጌት አድርጎ የገባው ሌላ ነገር ነው። ሌላ ነገር ላይ እኮ ዝም ብሎ ወሬ ነው እንጂ እነሱ ፐርሰናል በቃ አታክ ለማለት ነው ብለው ያቀረቡት ሐሳብ አለ አይደል? ኖ እሱ ቻሌንጅ ማድረግ የነበረበት ክርስቶስ ብቻውን በቂ ነው። ይሄንንም ደግሞ በመጽሐፍ ቅዱስ ሲናገር መነካካት ደግሞ ይፈልጋል። እነሱን መነካካት ይፈልጋል። በቃ እነሱን ባገኘው አጋጣሚ እንደሱ አይደለም ብድሩን ሊመልሰዋል ብዬ የጠበቅኩት ሐሳብና እሱ የሚሄድበት በቃ አሰለቸኝ። ከዛ ነው አዳኤል ደህና ነህ ካለክ ቲጂ እንዴት ነሽ? የጠፋ ሰው ሰላም ነው? ያ አካውንት እኮ በደጋግ ኢትዮጵያኖች ተዘግቶ ምን ተዘግቶብኝ ነው? አዎ ደጋግ ኢትዮጵያኖች አዘግተውብኝ ነው። አሁን በጣም እኛ እኮ ደጎች ነን ኢትዮጵያኖች። ሰላም ዩኒ 14 ሰው ጊፍት የሰጠኝ ምን ተናግሬ ነው? ቤሊን ጠይቀው። አዎ አንዳንድ አበባ ሰጡ። በቃ አሁንማ እያለ ያሳዝናል። ግን አይ ቤሊ እኔ በጣም የሚያዝናናኝ ባይ ዘ ወይ ደስ ይለኛል። ከዚህ በፊት ሰምተሽ ታውቂያለሽ? እንደው በየሄደበት እኮ አልኩህ እኮ ይነቅሩታል። በቃ አንድ ደቂቃ እንኳን እንዲያወራ እኔም ዲጄሲም የመጀመሪያችን ነው። ሪሊጅን ስናወራ ሪሊጅን አይደለም በላይ ኪሎ እምነትሽ የምታምኚውን እምነት በእውቀት ማስቀመጥ ነው፣ ሌላ አይደለም። ሁላችንም እዚህ ጋር ለመማር የመጣ ነው። ግን ደግሞ እሱ ሲጀመር ማለት ነው ማንም ሰው መከራከር ይችላል በትምህርቱ ላይ ማለት ነው። መብቱ ነው መከራከር። እኛ ደግሞ ወይኔ ቲጂ ኦኬ፣ እኔ ሌላ ቀን አወራሻለሁ። ክርክር ይሄ ይኸውልሽ፣ አይ ነው ታች ለጻፈልኝ ሰው ነው ከሰው ጋር ትማማሪ ትምህርት እኮ ሲጀመር 400 ሰው እኮ የገባው እሱ ስለገባም ነው እንጂ አስተማሪዎች ስለመጡ አይደለም። እሱ ከገባ በኋላ ነው አስተማሪዎች የመጡት። በነገራችን ላይ 400 ሰዎች እኔ አይደው ነው እኔ በእንደዚህ አይነት መንገድ አይ ነው እዚህ ጋር ከታች ለጻፈው ነው የመለስኩለት። እኔ እንደው ሳይሆን የሚያሳዝነኝ ተባራሪ ጥቅስ ይዘው የሚሄዱ ሰዎች አሉ። አውቆ ነው ያውቃል ተራከር ፈልጎ እንጂ መጽሐፍ ቅዱስ አንብቦ አይደለም። ዝም ብሎ ለቃቅሞ ነው የሆነች ሁለት ጥቅስ ይዟል። እንዲህ ብላችኋል ይሄ አይደለም እንትን ኖ ይሄን ካላችሁ በእንደዚህ አለው ወግ አለው። ገባሽ እንጂ ኮኒ እኮ አሁን እኮ እሱ የሚያምነው አይነት አስተሳሰብ ነው የሆነ በተወሰነ መንገድ ያለኝ እኮ ከነሱ እኮ ይሄ ፈጽሞ ደግሞ ለጋ ብለው ነው የሚያስረዱት። ድግግሞሽ አረገው ማለት ነው። አሁን እኔ መማር የፈለኩትን ነገር አላገኘሁትም ከዛ ውስጥ ማለት ነው። እሱ ከሚያወራቸው እዛ ጋር ከሚመላለሳቸው ነገር ማግኘት ያለብኝን ነገር አላገኘሁም። ገና ብዙ ጥያቄ አለብኝ። እንዲሁም ለኑሃ በውስጥ እየጻፍኩለት ነበረ ጥርስ ምናምን እያለ አረኛ ተረጋግተን ቆይ እናወራለን። እሺ ቤት ሆኜ ያ እንጫወታለን። ዲጄጂ ቤት ተመቸ። እዚህ ጋር ደግሞ ማለት ነው እኔ የሰው ደጋፊ ነው አልኩኝ። እዚህ ጋር አሁን መጥቶ አንድ ሰው ደግፎ ሌላውራ ቢለኝ ነገር ኧረ በል አለቀ የመጣ በሉ ቻው እመጣለሁ በኋላ እረፍት ላይ እመጣለሁ። ወይ ቤሊ አንጫጫቸው እኮ አንጫጫቸው የተባለው ሊያስኩ ነው። አዳዬ አውራ እንዴት ነህ? ተጠፋፋን እኮ ፎሎ አድርጌሻለሁ። እሺ ደስ ብሎኛል ስላገኘሁሽ። ያ አሪፍ ነው። ጄዚ ዛሬ አሳልሞን ያስገባን። እኔ እኮ ነኝ ነገሩን ያመጣሁት። የዲጄዚ ቤት ነው የማ ቤት ነው? መጀመሪያ እኮ እኔ ነኝ ያየሁት። ታውቂያለሽ? ሁለቴ እንዲህ ያደርጋል እንዴ? ጥያቄ ፈጠረብኝ። ሌላ ጊዜ በቃ በዚህ አላውቀውም ማለት ነው። አሪፍ ልጅቷ በጣም ደስ ትለኛለች። እሰማለሁ እነሱ ከዛ ታጣጣ መጣች ማለት ነው። አዳይል አንተ ጋር የሚያስተጋባው ይሞታል። ማን አዳይል አንተ ነው መሰለኝ። ወይ ጉድ! ግን በመስ እንትኑ እኮ አይደለም አሁን ክርክሩ ነው የሚያስጠላው እንጂ ያው አዎ በዛ መሀል ይኸውልህ ምን አለ መሰለህ እዚህ አሁን ሰዎች ማለት ነው አሁን ቤሊ ስላለ ብዙ ነገሮች እንድናውቅ ሆነናል። ኑሃሚ በምታወራቸው ዮሐዴን በሚያወራው ጥቅስ እየጠቀሰ በሚጠቅስ ሰዓት
እኛ የምንጽፋቸው ነገሮች ይኖራሉ። ገባህ? የምንወስዳቸው ነገሮች ይኖራሉ። ጥሩ ነው እኮ ይሄ እኮ እንደማ የሆነ ማወያያ እኮ ነው። ገባህ? እንደዚህ ሰዎች ሲከራከሩ እነሱ በተከራከሩበት አንተ ብልጡ ደግሞ ይይዛል ከስር ከስር ማለት ነው። ጥሩ ነው እኮ ግን እሱ አውቆ ይመስለኛል በቃ እንደዚህ የሚያደርገው ሳያውቅ ቀርቶ ሳይሆን አውቆ ይመስለኛል። ላይክ ይሄ ቻሌንጅ ይመስለኛል ሰዎችን ቻሌንጅ ለማድረግ ምናምን የሚሄድበት ነው እንጂ ሳያውቅ አይመስለኝም። የትም እኮ ነው የትም ቦታ እየገባ እኮ ነው እንደዚህ የሚያደርገው። በቃ እነሱ ባሉበት አስተማሪዎች ባሉበት ምናምን እየገባ በትክክል ያውቃል። አያውቅም አይደለም፣ በደንብ ያውቃል። ኢቭን የመከራከር ሀሳቡንም ሲያመጣው በደንብ ነው የሚያውቀው። ስለሚያውቀው እና ምን እንደሚመልሱለት ስለሚያውቅ ማለት ነው። የሚመልሱለትን ራሱ ተዘጋጅቶበት ያውቀዋል ራሱ ምን እንደሚመልሱለት። ለዛም ነው ወጥሮ እንትን የሚላቸው ማለት ነው። ለእነሱም ደግሞ አሪፍ ነው፣ ጥሩ ነው። ገባሽ? እያጠነከራቸው ይመጣል አስተማሪዎቹ። እኛም ደግሞ እየተማርን እንሄዳለን። እኔ ደጋፊ ሆኜ ከስር ጎበዝ ጎበዝ ብዬ ማጨብጨብ አልወድም እውነት ለመናገር ማለት ነው። ግን የምፈልጋቸውን ነገሮች ብቻ ነው የምፈልጋቸው። እዛ ጋር መማር ያለብኝን ነገር የሚጠቅመኝ ነው። ለኩሰሽ ወጣሽ እኮ ለኩሼ እኔ ከስር ለኩሼ ላት ልክ እኮ ቤሊ ሲመጣ እኔ በቃ አውቄዋለሁ አስገባው ስልህ በቃ እኔ ደግሞ እንዳታስገባው ምናምን እያለች ነበር። እኔ ደግሞ አውቄ ነው አስገባው ያልኩት። እንዴ አንዳንድ ሰዎችን መተንፈስ አለባቸው አይደል? ሮንግም ቢሆኑ ተንፍሰው በጣም ነው የታፈነው። እድል አገኘ በቃ ቤት ዛሬ ማለት አለፈልህ እያልኩት ነበር። ናሆሚ ደጓ ሴት ወይር እየተማረች ነው። በጣም ነው ጎበዝ ነች። እሷም ማን ፎሎ አድርጓት። እሺ በጣም የት አለች በእናትሽ? እኔ እንትኗ ነው ደስ የሚለኝ። በቃ እርጋቷ በጣም ደስ ይለኛል። ረጋ ብላ ነው የምታወራው። በስርዓት ደግሞ የተጠየቅሻትን ነገር ሰምታ በስርዓት ነው። እንትን ፕሮቴስታንት ነበረች መሰለኝ። አሁን ተጠምቃለች አልተጠመቀችም አላውቅም፣ እርግጠኛ አይደለሁም። ለዛ ነው በደንብ ገብቷት ነው በተወሰነ ስትገባ እንዲህ ፎሎ ብናረጋት አሪፍ ነው። አይ ቆይ ፎሎ አላርግሻትም። እንጃ ወይ ሆነ ይሆናል አላውቅም፣ ግን ዛሬ ነው የሰማሁት። አለልሽ ኮሜንቷ ስላለ ከስር ኮሜንቷ አለ እሱ ላይ ፎሎ ትችላለሽ። ስትገባ ትከታተያለሽ። ኮሜንት አለልሽ ከስር። እሺ እሺ ማለት ሰሚ ኦርቶዶክስ ነች። ደስ ይላል በጣም ይፋ ስላላረገችው እኔ ደግሞ አሰይ የሆነ ሰዓት ብሌን ይስባታል እንትና ማለት ነው። ያዲ ምን ልታወራ ነው ስባት? ያዲ ምን ሆነ ነው ያዲ? እኔ ደግሞ ማለት በጣም ያሳቀኝ ዲጄ ራስ ማለት ነው አንድ ቁጥር ይጽፋል። አሁን ገብተህ ምን ልታወራው ነው ነው አለው እኮ። እኔ ደግሞ የሰሚ እያወራን ነበር እኮ። ምን እሺ አስገባ። እሺ ከዛስ እኮ ስራውን ሊያስተዋውቅ ነው ባገኘው አጋጣሚ። ደግሞ እኮ ጫጫታ ውስጥ ነው ያለው። አይተሽው? በጣም ያሳቀኝ። አንዳንዴማ ያስፈልጋል እንደዚህ፣ ደስ ይላል። እነ ዳጊዲ የት ነበሩ እስካሁን ድረስ? ፕሮሞሽን ሊሰራ ፕሮሞሽን ሊሰራ ሰሚ ነዋሚ ደግሞ ሁለት ታይላንድ አልጨረሰችም እስካሁን። ሁለት ሊትር እንድም ጎበዝ ነች እኮ እንደዚህ መስማም እንትን አትልም። ደከማት እኮ እንዲገባ አልፈለገችም እና ከገባ በኋላ በቃ አማራጭ የላትም። ምክንያቱም አቁስል ነው ልጁ። እንኳን ለሴት ወንዶቹን ራሱ በቃ ጀት ነው የሚያደርጋቸው። ሰማ ያዲ እንትና እኮ ብሌን እኮ እንትኗን ይዛ ነበር መሳሪያዋን። ጭራሽ መሳሪያዋን ይዛ እኮ ነው ያስገባት። ይሄ ግን ኧረ በኢየሱስ ምን ፈልገን ያዲ ግን አስገብቶ ነው
ደግሞ ያለችበትን ቦታ አውቀዋለሁ። እንኳን ቪዲዮ ያልከፈተች ትላለች በዛ ሰዓት። ያው በእውነት እክሳታለሁ። ነዋዬ አጠገቧ ብሆን የሆነ እንትን ጁስ ምናምን አስልክላት ነበር ቀዝቀዝ በይ ብዬ። እና ይቼ ላቀብላት እንዴ ጁስ ወይ አሪፍ ሀሳብ ነበረ። እዚህ ተቃጥለሽብኛል ብላሻለች ብላ እኔ ባመጣሁት እንትን እኔም መማር ነው የፈለኩት። እኔ ባመጣሁት እንትን እኔ ሳልማር ተጨቃጭቀው ወጡ። ያንቺ ሀሳብ ላይ እኮ አሪፍ ነበረ እኮ እሱ ላይ እንዲያውም እኔ በደንብ እየሰማሁት ነበር። አሪፍ ነበረ እሱ የቤት ጣጣ አደረገው። አይ ይቀጥላል። እኔ ዩኒክም ይፈልጋል እንደዚህ አይነት ነገር ገባሽ? ሀሳቡን ምናምን ይፈልጋል። እንጠራቸውና ቤሊ ሳይገማል ከዛ መጨረሻ ላይ ቤሊን እናስገባዋለን። እሺ በፕሮሞሽን ነው ይጮሃል መሰለኛል ስከፍተው። እንደዚህ አይነት ኢሹ እኔ መስማት ደስ ይለኛል። በጣም ያስደስተኝ እንደዚህ በቃ ትማሪያለሽ እኮ አሁን ከኖሃም ወስደዋለ ከቤልም ወስደዋለ ገባሽ? ያው እንግዲህ ፈጣሪ ፈቅዶ ለእንደዚህ አይነት ነገር መኖር ብንጀምር ጥሩ ነበረ እኮ ቢሆን ኑሮ ማለት ነው። ግን እንደዚህ ስለዚህ ነገር የሚያወሩ ሰዎች ቆንጆ ነው መስማት። ግን አንዳንዶቻችን ስንሰማ አሁን አንዳንዱ በጣም ከትልቅ የኦርቶዶክስ ጥላቻ ጋር ከትልቅ የፕሮቴስታንት ጥላቻ ጋር ሲሆን ወይም ከትልቅ ካቶሊክ ጥላቻ ጋር ሲሆን ትክክል አይደለም። የሆነ ሁሉም ስለ መጽሐፍ ቅዱስ የሚያወራ ከሆነ በቃ የትኛው ነው ገባሽ? አንዳንድ ሰው በጣም ጥሩ ነገር ከዛም ታነሽ። ምክንያቱም የኦርቶዶክስ ውድቀት ለፕሮቴስታንት ስኬት ሊሆን አይችልም። የፕሮቴስታንት ውድቀት ለኦርቶዶክስ ስኬት ሊሆን አይችልም አይደለ? ኖርማሊ ሁሉም የራሱ የሆነ ነገር አለ። እንደዚህ ከሆነና እልህ ባልሆነው ከሆነ ኦርቶዶክስን የሚጠላ ነገር እያወራሁኝ ወይም ደግሞ እያስጠላሁኝ የእሱን የኔን ሃይማኖት ተከተሉ ማለት ተገቢ አይደለም። ነው አይደለም? በፍጹም ያንንም ይሄ የምትሰብኪው እንደዚህ ቃልም የሚፈቅድልሽም አይመስለኝም እንደዚህ አይነት ነገር። እንዲሁም ኦርቶዶክሱም እንደዛው ማለት ነው። ገባ? የራስ ላይ በደንብ ካስተማርክ በደንብ ፎከስ አድርገህ ለህዝቡ እንደ አንድ ሐዋርያት ወደሆነ ከተማ ገብቶ ጳውሎስ ይመስለኛል ሰዎች ለ11 ጣዖት ነው ለ10 ጣዖት ነው ይሰግዱ ነበረ። ገባ? በጣም የሚገርመኝ ማለት ነው። ከዛ እንደገባ አስበው ሐዋርያ ነው የተመረጠ። እንዴት እንደዚህ ታረጋላችሁ ምናምን አላለም። ኑ በቃ ይሄ አንድ ደግሞ ጣዖት ምንድን ነው የማይታወቀው አምላክ ብሎ ደግሞ ይሰግዱ ነበር። ሰው ያው ጭንቀት አለበት አይደለ? በቃ እውነቱን እስኪያገኝ ብዙ ነገር ያደርጋል። እና ስለ ሌሎቹ ስም ስለሰጧቸው አማልክቶች አልነገራቸውም። ስለዛ አንድ ለማይታወቅ ብላችሁ የምትሰዉትን ስለሱ ልንገራችሁ ብሎ አስበው ስለሱ ብቻ ነው የነገራቸው። በቃ እሱም ክርስቶስ ይባላል እንደዚህ ምናምን አይከስም። ገባ? አሁን አንዳንድ ሰው ስታዩ እንትን እንደዚህ ነው ያ እንደዚህ ነው ለምን ይሄን ታረጋለህ ብላ ይላል። ግራ ነው የሚገባ፣ ጭቅጭቅ ይሆናል። በትክክል ረጋ ብለህ መነጋገር ነው። እግዚአብሔር እንድታግዝለት እኮ አይፈልግም። እሱ ሉዓላዊ አምላክ ነው። ሰው እንደው ለእግዚአብሔር ያገዘ ይመስለዋል እንጂ ምን ነው የምታግዝለት? ማን ነበር ስሙ? ያን ነው ሰው አድናቆት እንደዚህ አይነት ነገር አትወድም። ተው እረፍ። በዛ መሀል ይህንን አየህ። አይገርምም?
እኛ መጽሐፍ ቅዱስ እናሳድዳለን፣ አንተ ከንፈር ታሳድዳለህ። ከዛሬ ተማሪ ይሄንን ነው። ይገርማል። እኛ እንዴት እንዳን እያለን እናስ እንትን እንላለን፣ እንጨነቃለን። ለምን ወጣ አዳ? እንጃ ለምንድን ነው የወጣው? ምን አጠፋን? እንዴ ማለካ በልደትሽ ቀን ማንም አለካ በልደቷ ቀን ጨከነችብን እኮ